ኤምኤስ ወርድን ከፊታችሁ ከየት መጀመር እንዳለባችሁ ግራ ተጋብታችኋል። በዚህ 1 ሰዓት ከ45 ሙሉ ኮርስ ላይ ኤምኤስ ወርድን ከዜሮ ወደ ኮንፊደንስ ያለው ተጠቃሚ ማለት ነው። ከሆም ታብ እስከ ፎርማት ታብ እያንዳንዱን ታብ በውስጡ የሚይዛቸውን በተግባር ለመመድ ማሳያችሁ ይሆናል። እንደዚሁም በዚህ ቪዲዮ መጨረሻ ወርድን ማስተር አድርጋችሁ ፕሮፌሽናል ዶክመንት ማዘጋጀት የምትችሉበትን ፕሮጀክት አሳያችኋለሁ። ምንም አይነት ስቴፕ ሳታሳልፉ ሙሉ ቪዲዮን እንድትከታተሉ ትጋብዛችኋለሁ። ሰላም ውድ የቻናሌ ቤተሰቦች፣ ይህ ሀሱ ቲዩብ ነው። እንኳን ደህና መጣችሁ። በዚህ ቻናል የተለያዩ ቴክኖሎጂ ቪዲዮችን፣ ቱቶሪያሎችን እና የትኛውንም ጠቃሚ የሆኑ የቴክኖሎጂ ቪዲዮችን እንለቃለን። የቻናሌ ቤተሰብ ለመሆን ሳብስክራይብ አድርጉልኝ። እንደዚሁም ዩቲዩብ ይህንን ቪዲዮ ለተለያዩ ሰዎች በቀላሉ እንዲያደርስ ላይክ ማድረጉን አይርሱ። ወደ ዛሬው ቪዲዮአችን እንገባለን። በዛሬው ቪዲዮአችን ከዚህ በፊት ኮምፒውተር እንዴት መጀመር እንችላለን፣ እንዴት በቀላሉ መማር እንችላለን የሚለውን እያየን ነበር። እስካሁን ስናየው የነበረው ዊንዶውስ ላይ ወይም ኦፕሬቲንግ ሲስተሙ ላይ ነበር። አሁን ደግሞ የተመረጡ አፕሊኬሽኖችን በማየት የኮምፒውተር እውቀታችን እያሳደገን እንሄዳለን ማለት ነው። ዛሬ የምናየው ከአፕሊኬሽን ሶፍትዌሮች ውስጥ አንዱ የሆነውን ማይክሮሶፍት ኦፊስ ወርድ 2010 ይሆናል። ከዛ በፊት አፕሊኬሽን ሶፍትዌሮችን እንዴት ነው የምንከፍተው፣ ማይክሮሶፍት ኦፊስ የሚባለው የተለያዩ ኦፊስ ቱሎች አሉት፣ እንዴት እናገኘዋለን የሚለውን እኔና ወደ እዚህ እንሄዳለን ማለት ነው። አፕሊኬሽኖችን ለመክፈት ስታርት ላይ አንዴ ክሊክ እናደርጋለን፣ በሌፍት ክሊክ ማለት ነው። ከዛ ስክሮል በማድረግ ማይክሮሶፍት ኦፊስ ሚል እንፈልጋለን ማለት ነው። ማይክሮሶፍት ኦፊስ በአልፋቤት ስለሚቀመጥ ኤም ቤት ላይ መሄድ እንችላለን። ይሄው አግኝተነዋል። ማይክሮሶፍት ኦፊስ ሚለውን አንዴ ክሊክ በማድረግ የኦፊስ ቱሎችን እናያለን። ለምሳሌ ማይክሮሶፍት ኦፊስ ወርድ፣ ማይክሮሶፍት ኦፊስ ፐብሊሸር፣ ማይክሮሶፍት ፓወርፖይንት፣ አውትሉክ፣ ዋን ኖት፣ ኢንፎፓዝ የሚባሉ የተለያዩ የኦፊስ ቱሎች አሉ። እኛ አሁን የምንጀምረው ማይክሮሶፍት ኦፊስ ወርድ ሚለው ላይ ይሆናል ማለት። ማይክሮሶፍት ኦፊስ ወርድ 2010 ሚለውን አንዴ በመጫን ወርድን መክፈት እንችላለን። ይሄ አንደኛው ሜትድ ሲሆን፣ በሌላ መልኩ ለመክፈት እንደተለመደው ሰርች ላይ ወርድ WO ብለን ስንጽፍ ይመጣልናል። ማይክሮሶፍት ኦፊስ ማይክሮሶፍት ወርድ 2010 ሚለውን በመጫን መክፈት እንችላለን። በሌላ መልኩ አሁንም መክፈት እንችላለን። ዊንዶው ፕላስ አር የዊንዶው ምልክትን ኪቦርዳችን ላይ እነካለን። ዊንዶውንና አርን ባንዴ፣ መጀመሪያ ዊንዶውን ከዛ አርን ስንጫን ራን የሚባለው አፕሊኬሽን ይከፈትልናል። ከዚህም ጋር ወርድን ለመክፈት WIN ዊን ወርድ ብለን ጽፈን ኦኬ በማለት መክፈት እንችላለን። ስለዚህ ማይክሮሶፍት ኦፊስ ወርድ ሲከፈት ይሄንን ይመስላል ፔጁ። ማይክሮሶፍት ኦፊስ ወርድ ላይ የምናየው ምንድነው? በመጀመሪያው ሃው ቱ ኦፕን ማይክሮሶፍት ኦፊስ ወርድ 2010 የሚለውን አየን። ከዛ በመቀጠል ታይትል ባር፣ ሜኑ ባር፣ ስታተስ ባር የሚባሉ አሉ። ወርድን መታወቅ ይሆናል ቀጣዩ ስራችን ማለት ነው። ወርድ ላይ ምን አይነት ቱሎች አሉ፣ ምን አይነት ነገሮች አሉ የሚሉትን ማየት እንችላለን። ለምሳሌ የመጀመሪያው ፔጅ ዶክመንት 2 የሚለው ይሄ እንደምናየው ታይትል ባር ይባላል። ለወርድ ዶክመንታችን ፋይል ኔም በምንሰጥበት ጊዜ ፋይል ኔማችን እዚህ ጋር ዶክመንት 2 የሚለውን ይቀይርና አዲስ የሰጠነው ፋይል ኔም ይሆናል ማለት ነው። ስለዚህ ፋይል ኔማችን ወይም ደግሞ የዶክመንታችን ርዕስ የመጀመሪያው ላይ ይቀመጣል ማለት ነው። ስለዚህ ይሄ ታይትል ባር ይባላል። ታይትል ባር። በቀጣይ ሜኑ ባር የምንለው ወርድ ላይ ስንሰራ የተለያዩ አይነት ስራዎችን እንሰራበታለን። ወርድ ምን ጥቅሞች ይኖሩታል? የተለያዩ የቴክስት ዶክመንቶችን ኤዲት የምናደርግበት ትልቅ ስራ የምንሰራበት ትልቅ የኦፊስ ቱል ነው ማለት ነው ማይክሮሶፍት ኦፊስ ወርድ። ለምሳሌ የተለያዩ ደብዳቤዎችን፣ የተለያዩ የፕሮጀክት ፋይሎችን፣ አሳይመንቶችን፣ የትኛውም አይነት ወርድ ላይ ጽሁፍ ነክ የሆኑ ስራዎችን ጽፈን በቀላሉ ኤዲት የምናደርግበት ቱል ነው ወርድ ማለት። ስለዚህ ከኦፊስ ቱሎች ውስጥ ወርድ በብዛት የምንጠቀምበት ለቴክስት ኤዲቲንግ ይሆናል። ቴክስትን በቀላሉ ኤዲት ለማድረግ። ከዚህ በተሻለ በተለያዩ አይነት አፕሊኬሽኖች ቴክስትን ኤዲት ማድረግ እንችላለን። እዚህ ጋር ግን ሌተሮችን፣
ለተለያየ ስራ የምንጠቀምበት ዶክመንታችንን በቀላሉ ጽፈን ፕሪንት ለማድረግ ኤዲት ለማድረግ የምንጠቀምበት የኦፊስ ቱል ይሆናል ማለት ነው። ስለዚህ እሱን ስራ ለመስራት እነዚህ በተኖችን እንጠቀማለን። ሆም፣ ኢንሰርት፣ ፔጅ ላይአውት፣ ሪፍረንስ፣ ሜሊንግ፣ ሪቪው፣ ቪው የሚሉ በተኖች አሉ። እነዚህ ከአንድ ላይ ሜኑ ባር ይባላሉ። ልክ እንደምናየው ሜኑዎች ናቸው ማለት ነው። ልክ እንደዚህ ክሊክ እያደረግን ማየት እንችላለን። አሁን ሰሌክት ያደረግነው ሜኑ የትኛው እንደሆነ በዚህ መልኩ ሰሌክት በማድረግ ከዚህ ጋር በምስሉ እንደምታዩት በመምረጥ ያሳየናል ማለት ነው። አሁን ያለነው ፔጅ ላይአውት ላይ ነው ማለት ነው። እሺ ሜኑ ባር ይሄ ከሆነ ቀጣዩ ደግሞ ስታተስ ባር ምንለዋል። ስታተስ ባር ማለት ደግሞ የኦፊሳችን የታችኛው ፓርት ሲሆን ለምሳሌ እዚህ ጋር 100% ድራፍት፣ ፕሪንት ላይአውት የሚሉ አይነት ጽሁፎች ያሉበት ታች ላይ የምናገኘው ፔጅ ነምበር ፔጅ 1 of 1 የሚለው አለ። ይሄ ቦታ ምን ይባላል? ስታተስ ባር ይባላል። ስለዚህ ታይትል ባር፣ ሜኑ ባር፣ ስታተስ ባር የሚባለውን አየን። እንደዚሁም ሆሪዞንታል እና ቨርቲካል ስክሮለር የሚባላል። ጽሁፍ ስንጽፍ ዋናው የኦፊሳችን ፓርት መሀለኛው እዚች ጋር ክሊክ ስናደርግ የከርሰር ምልክቷ ብሊንክ የምታደርግባት ፓርት እዚህ ጋር ነው ጽሁፋችንን እየጻፈን ኤዲት የምናደርገው። ሜን ፔጃችን ይሄ ይሆናል። ጽሁፋችን ብዙ በሚሆንበት ጊዜ ለማንሸራተት የምንጠቀምበት፣ ወደታችንና ወደ ላይ ለማድረግ የምንጠቀምበት ደግሞ እዚች ጋር ከርሰሯ ላይ ወይም ቀስቷ ላይ እንደምትመለከቱት በሌፍት ሳይድ በራይት ሳይድ በኩል ያለው ሆሪዞንታል ስክሮለር ቨርቲካል ስክሮለር ይባላል። በዚህ መልኩ ቨርቲካሊ ስክሮል እያደረግን ፔጃችንን ማየት እንችላለን። ሆሪዞንታል ስክሮለር ምንለው ደግሞ ወደ ጎን ሳይዙ ሰፊ በሚሆንበት ጊዜ ጽሁፋችን ከታች ይመጣልናል። ስክሮል በማድረግ ሆሪዞንታል ስክሮለር ላይ የተለያዩ ጽሁፎቻችንን ማየት እንችላለን ማለት ነው። ስለዚህ ታይትል ባር፣ ሜኑ ባር፣ ስታተስ ባር እንደዚሁም ሆሪዞንታል ኤንድ ቨርቲካል ስክሮለር የሚባሉትን አይተናል። እዚህ ጋር ደግሞ የምታዩት 100% የሚለው ደግሞ ዙም ስላይደር ይባላል። ዙም ስላይደር ማለት ደግሞ ምንጽፋውን ጽሁፍ በተለያየ ዙም ማየት ስንፈልግ መጨመር ስንፈልግ +1 እንጫናታለን። እንደዚህ እያደገ ይመጣል። ለምሳሌ እዚህ ጋር ጽሁፍ ብንጽፍበት እንደዚህ እያደገ ይመጣል። ማይነስን ስንነካው ደግሞ እያነሰ ይመጣል ማለት ነው። እዚህ ዙም ስላይደር ዙም ለማድረግ እንጠቀምበታለን ማለት ነው። እሺ በሌላ ክፍል ሜኑ ባር ላይ ዙም ስላይደር ሲጠፋብን የተለያዩ አይነት ቱሎች ሲጠፉብን እንዴት ማምጣት እንዴት ማጥፋት እንደምንችል እናያለን። እሺ ቀጣይ ደግሞ ኩዊክ አክሰስ ቱል ባር ይባላል። ኩዊክ አክሰስ ቱል ባር ማለት ደግሞ እዚች ጋር ከስተማይዝ ኩዊክ አክሰስ ቱል ባር ትላለች። ቀስቷን ስንጫናት ኩዊክ አክሰስ ቱል ባር ስሙ እንደሚነግረን በቀላሉ የተለያየ ቦታ ክሊክ ማድረግ ሳይጠበቅብን በቀላሉ በተኖችን የምናገኝበት ቦታ ሲሆን እዚህ ጋር ራይት የተደረጉት አንዱ ሪዱ ሴቭ እዚህ ጋር ያሉት ሲሆኑ መጨመር ብንፈልግ ለምሳሌ ኦፕን ዶክመንትን ወይም ደግሞ ኒው ዶክመንትን መጨመር ብንፈልግ ኒው የሚለውን ስንጫን እዚህ ጋር የኒው ዶክመንት ወይም አዲስ ዶክመንት ለመክፈት ኒው ወይም በቅርነፍ ውስጥ Ctrl+N ይላል። እነዚህ የሾርት ከት ምልክቶች ብዙ አሉ ወርድ ላይ፣ በሌላ ቪዲዮ እንመለስበታለን። በተለያዩ አይነት ሾርት ከቶች አሉ። አንድ ቪዲዮ ሰርቼ በደንብ አሳያችኋለሁ ስለ ሾርት ከቶች። Ctrl+N ብንል ወይም ደግሞ ችን በተን ብንጫን አዲስ የወርድ ፋይል ይከፍትልናል ማለት ነው። ስለዚህ ታይትል ባር፣ ሜኑ ባር፣ ስታተስ ባር፣ ኩዊክ አክሰስ ቱል ባር፣ ሆሪዞንታል ኤንድ ቨርቲካል ስክሮለር
ኤንድ ዙም ስላይደር የሚባሉትን አየን። እነዚህ ምን ሰራባቸው ስለሆነ ማወቅ ይጠበቅብናል፣ ማስታወስ ይጠበቅብናል ማለት ነው። ቀጣይ የምናየው ምንድነው? ምን ሰራውን ፋይል ሴቭ ከማድረግ ነው የምንጀምረው። ሴቫስ እና ሴቭ ከዚህ በፊት ነግሬያችኋለሁ። ሴቫስ ለመጀመሪያ ጊዜ ሴቭ ስታደርጉ ሲሆን ከዛ የምትጨምሩትን ነገር ደግሞ ሴቭ በማድረግ ሴቭ የሚለውን በተን በመጫን ሴቭ ማድረግ እንችላለን ማለት ነው። ስለዚህ ሴቫስ ይሄንን የመጀመሪያውን ፋይላችንን ሴቫስ ኦን ዲስክቶፕ ዊዝ ፋይል ኔም ወርድ 2010 p1 በሚል ሴቭ አድርጉት ተብለናል ማለት ነው። ሴቫስ ለማድረግ ፋይል የምትለውን አንዴ ክሊክ እናደርጋለን። ከዛ ሴቭ አስ የሚለውን እንጫናለን። ዲስክቶፕ ላይ ነው ሴቭ አድርጉት የተባለ ዲስክቶፕ ዶክመንት እዚህ ጋር እንደምታዩት ዲስክቶፕ ዶክመንት በጎን የተዘረዘሩት በሙሉ ፋይል ማስቀመጫ ቦታዎች ናቸው። የምንፈልገው ቦታ ላይ ፋይል እናስቀምጣለን ማለት ነው። ኢቭን ፍላሻችን ላይ ማስቀመጥ እንችላለን። ኮምፒውተር ላይ ሎካል ዲስክ ሲ፣ ሎካል ዲስክ ዲ ላይ ማስቀመጥ እንችላለን። ስለዚህ አሁን የተባልነው ዲስክቶፕ ነው። ዲስክቶፕ የሚለውን መርጠን ሰሌክት እናደርግና ፋይል ኔማችንን .dox የሚለውን ትተን በባክ ስፔስ ኪቦርድ ላይ በተወሰነ መልኩ አይተናል በባለፈው። በባክ ስፔስ እናጠፋና ወርድ 2010 p1 ብለን ሴቭ እናደርገዋለን ማለት ነው። ስለዚህ ታይትል ባሩ ላይ እንደምትመለከቱት ወርድ 2010 p1 በሚል ፋይል ኔም ተቀይሮልናል ማለት ነው። ስለዚህ ታይትሉ ቅድም እንዳልነው ታይትል ባር ላይ ይመጣል ብለናል። ታይትሉ ቼንጅ ሆነ ማለት ነው። ቀጣይ የምናየው ምንድነው? how to write and edit any text on the word file። ወርድ ላይ እንዴት ቴክስቶችን እንጽፋለን፣ እንዴት ኤዲት እናደርጋለን። ለምሳሌ ሀሱ ቲዩብ ብላችሁ ጻፉና በዚህ አይነት ፎርማቲንግ ኤዲት አድርጉት ተብለናል። ስለዚህ ወደ ዶክመንታችን እንመለሳለን። ሀሱ ቲዩብ ብለን ለመጻፍ የመጀመሪያ ፊደልን ካፒታል ለማድረግ shift ኪቦርዳችን ላይ shift በተንንና ሌተሩን ቀጥታ ኤችን ሄደን እንጫናለን። ሙሉ ፊደል ከሆነ ካፕስ ሎክ ሚል የኪቦርድ በተን አለ። እሱን አንዴ ስንጫን ላይት ያበራልናል። በምንጽፍበት ጊዜ ካፒታል ይሆናል። ማጥፋት አጥፍተን ስንጽፍ ደግሞ ስሞል ይሆናል ማለት ነው። ሶ ሀሱ ስፔስ ለማድረግ ትልቁን የኪቦርድ በተን ወይም ስፔስ የሚባለውን አንዴ እንጫናለን። ስለ ኪቦርድ ከዚህ በፊት ከሰራሁት ቪዲዮ ላይ አይተናል። በቀላሉ እዛ ሄዳችሁ ማየት ትችላላችሁ ማለት ነው። ሀሱ ቲዩብ ብለን ጻፍን። ቀጣይ ምንድነው ስራችን? ፎንት ፌሱን ወይም ደግሞ ስታይሉን ፎንት ስታይሉን አልጄሪያን፣ ሉሲዳ፣ ብራይት፣ ታይም፣ ኒው ሮማን እያደረግን እየቀያየርን ምን አይነት ጽሁፍ እንደሚያመጣ እናያለን ማለት ነው። ስታይል እንደሚያመጣ አሁን ያለበት ስታይል ሴሊብሪ ይላል። ሆም በተን ላይ ነው ያለነው። አሁን ሆም ላይ እዚህ ጋር የምታዩት ልክ ስታስጠጉት ፎንት ይላል። ቼንጅ ዘ ፎንት ፌስ ይላል። እንግታችን እንደምታዩት ፎንት ፌስ ወይም ፎንት ስታይል ይባላል። የጽሁፍ ስታይላችንን ለመቀየር መጀመሪያ ጽሁፉን ሰሌክት ማድረግ ይኖርብናል። ሰሌክት ስናደርግ ራይት ክሊክን እንጫንና ሌፍት ክሊክን እንጫንና ሰሌክት ወደ ጎን ድራግ እናደርጋለን። ለመጀመሪያ ጊዜ ይሄ የሚከብዳችሁ ካላችሁ ምን ማድረግ ትችላላችሁ? በኪቦርዱ ሽፍትን ትጫኑና ከዚህ በፊት ዳይሬክሽን ኪ ያልናቸው የቀስት ምልክት ያለባቸው ለምሳሌ ራይት አሮ ኪን ስንጫን ወደ ራይት ያደርግልናል። ሌፍትን ስንጫን ወደ ሌፍት፣ አፕ ኤንድ ዳውን ብዙ ጽሁፍ ሲሆን አፕ ኤንድ ዳውን እያደረግን ሰሌክት ማድረግ እንችላለን ማለት ነው። ሶ ጽሁፉን ሰሌክት አደረግነው። ፎንት ፌስ ላይ እንሄዳለን። ፎንት ፌስ ላይ በመሄድ ለምሳሌ ታይም ኒው ሮማን አድርጉት ተብለናል። ሳይዛችንን 20 አድርጉት ተብለናል። አንደርላይን ቦልድ አድርጉት ተብለናል።
ቴክስት ከለር እና ባክግራውንድ ከለር ቀይሩ ተብለናል። ስለዚህ ቴክስታችንን ሳይዙን ለማሳደግ እዚህ ጋር ፎንት ሳይዝ ሚላል ፎንት ሳይዝን በመጫን 20 ሚለውን መምረጥ እንችላለን። ወይም ደግሞ ጽሁፏን ደብል ክሊክ አድርገን ሴሌክት አድርገን እንፈልገውን ቁጥር በመስጠት ማሳደግ እንችላለን። እዚህ ጋር እንደምታዩት ጽሁፉን ማሳደግ እንችላለን። ስለዚህ ታይም ኒው ሮማን ስናደርገው እንደዚህ አይነት ስታይል ይኖረዋል። ሉሲዳ ብራይት ስናደርገው በዚህ መልኩ በተወሰነ መልኩ ስታይሉ ይቀየራል። አልጄሪያን ፎንት ስታይል ስንቀይር ቀስቷን እዚህ ጋር እንጫንና ወደ ታች ስክሮል እያደረግን በአልፋቤት መፈለግ እንችላለን። ወይም ደግሞ በቀላሉ ለመፈለግ እዚህ ጋር ዳብል ክሊክ አድርገን ወይም ደግሞ ሴሌክት አድርገን አልጄሪያን ብለን ጽሁፍ ጽፈን መቀየር እንችላለን። እዚህ ጋር እንደምታዩት አሁን ፎንት ስታይሉ ተቀይሯል ማለት ነው። ከዛ ቴክስት ከለር እና ባክግራውንድ ከለር ቀይሩ ተብለናል። ለምሳሌ የመጀመሪያውን ሀሱ ሚለውን ቴክስት ከለሩን ግሪን አድርጉት ተብለናል። ቴክስት ከለሩን እዚህ ጋር ነው የምናገኘው። ቴክስት ከለር ግሪን እናደርገውና ባክግራውንድ ከለር ደግሞ ከዚህ ተራራቀ ቴክስት ከለር ግሪን ባክግራውንድ ከለር ዋይት አሁን ያለው እንደማለት ነው። ባይ ዲፎልት የመጀመሪያው ባክግራውንድ ከለሩ ነጭ ነው፣ ቴክስት ከለሩ ጥቁር ነው። እሱን እየቀያየርን ግን ማየት እንችላለን። ከዚህ ጋር የተራራቀ ባክግራውንድ ከለር መምረጥ እንችላለን። ለባክግራውንድ ከለር ደግሞ የምንጠቀመው ከዚህ ጋር የብሩሽ ምልክት አለች፣ ሼዲንግ የሚል አለ። እሱን በመጫን ከአረንጓዴ ጋር የተራራቀ ከለር በምንመርጥበት ጊዜ በዚህ መልኩ ማየት እንችላለን። እዚህ ጋር ባክግራውንድ ከለር ቴክስት ከለሩን የለው እናደርገውና ባክግራውንድ ከለሩን ብላክ ብናደርገው ልክ እንደዚህ ከለር እየቀያየርን ማየት እንችላለን። ሳይዝ ለማሳደግና ለመቀነስ በእነዚህ መጠቀም እንችላለን። በትልቋ ትልቋን ኤን ስንጫን እንደዚህ ያተልቅልናል። ትንሿን ኤ ስንጫን እንደዚህ ቀንስልናል ማለት ነው። ስለዚህ በዚህ መልኩ ቴክስቶችን ኤዲት ማድረግ እንችላለን። አንደርላይን ቦልድ አድርጉት ይላል። አንደርላይን ጽሁፉን መስመር ለማድረግ አንደርላይን ምልክትን መጫን እንችላለን። ዩ ምልክት ማለት ነው። ቦልድ ስናደርገው ደማቅ ይሆናል። ልክ እንደምታዩት ኢፌክቱ ይቀየራል። ቦልድ ስናደርገው ቢጫ ምልክት ያደርግበታል። ይሄ ጽሁፍ ቦልድ አለው ማለት ነው። መመለስ ስንፈልግ ቢን መልሰን መጫን እንችላለን ማለት ነው። እሺ ሌላኛው ኢታሊክ የሚባል ስታይል አለ። እኛው አይ የምትለውን ስንጫናት ልክ ጽሁፉ በዚህ መልኩ ይመጣል ማለት ነው። ስለዚህ በዚህ መልክ በተለያየ ስታይል ጽሁፋችንን ማስተካከል እንችላለን ማለት ነው። ሳይዛችንን ወደ 12 ፎንት ታይፓችንን ወደ ታይም ኒው ሮማን እንመልስና ቀጣዩን ስራ እንሰራለን ማለት ነው። ቀጣዩ ስራችን ምን ይሆናል? ኮለመን ብሬክ ፔጃችን ላይ የተለያየ ጽሁፍ ስንጽፍ እንዴት ጽሁፋችንን አንድ ፔጅ ላይ በተለያየ ኮለመን እንዴት እናስቀምጣለን? ኮለመን ብሬክ ስንሰራ አንድ ጽሁፍ ላይ የተለያዩ ኮለመኖችን አንድ ፔጅ ላይ የተለያዩ ኮለመኖችን ማምጣት ስንፈልግ እንዴት ኮለመን ብሬክ እንሰራለን ነው። ስለዚህ ኮለመን ብሬክ ለመስራት እስካሁን ስንሰራበት የነበረው ሆም በተን ላይ ነው። አሁን ደግሞ ፔጅ ላይአውት የሚባለው በተንን ክሊክ እናደርጋለን ማለት ነው።
ስለዚህ ፔጅ ላይአውትን ክሊክ እናደርጋለን። ኮለመን ላይ እንሄዳለን። ኮለመን የሚለውን አንዴ እንጫንና ከዚህ ጋር ቀጥታ 3ን ከተጫን የጻፍነውን ጽሁፍ ያበላሽብናል። ከላይ ጽሁፍ ካለ ምንም ጽሁፍ ከሌለ 3ን መጫን እንችላለን። ከላይ ጽሁፍ ካለ መጀመሪያ ሞር ኮለመን ላይ እንገባለን። ሞር ኮለመን የሚለው ጋር እንገባለን። ከዛ ባይ 3 የሚለውን እንመርጣለን። ወይም በሶስት አይነት ኮለመን ያለውን እንመርጣለን። ከዛ ከዚህ በታች apply to የሚለው ላይ this point forward ትለውን እንጫናለን። እቺን መርሳት የለብንም። እቺን ጽሁፉ እንዳይበተን የሚያደርገው ማለት ነው። this point forward የሚለውን እንጫናለን። ኦኬ እንላለን። ስለዚህ አሁን ኮለመናችን ወደ 3 ተከፍሏል። በምን ማወቅ እንችላለን? ከዚህ ጋር 1 2 3 ሆኗል ማለት ነው። ለምሳሌ ስክሮለሯን ወደ ላይ እናድርግና ቅድም እንዳልኳችሁ ስክሮለር ለዚህ ይጠቅማል ማለት ነው። ሀሱቲዩብ የሚለው ላይ ስንገባ ኮለመኑ 1 ነው። ከታች ስንወርድ ኮለመኑ ወደ 3 ተከፍሏል ማለት ነው። ስለዚህ በዚህ መልኩ ኮለመን መክፈል እንችላለን። ከጻፍን በኋላ መክፈል ስላለብን መጀመሪያ ጽሁፉን እንጻፍ። learn computer how to learn computer on YouTube. ጽሁፍ ስንሳሳት መሀል ላይ እንገባና ራይት ክሊክ በማድረግ ጽሁፉን የሚያውቀው ከሆነ እንመርጥለታለን ማለት ነው። ለምሳሌ ዩቲዩብ አመጣልናል። ዩቲዩብ ካልን በኋላ the first channel is ሀሱቲዩብ። ጽሁፉን ለመሞከር ያክል ነው በዚህ መልኩ የጻፍ ነው። ጽሁፍ እንዴት እንጽፋለን ሚለውን ለማየት ያክል ነው። የተጻፈ ጽሁፍን ማግኘት ስለምንችል የተጻፈ ጽሁፍ እንዴት ማግኘት እንደምንችል እናያለን ማለት ነው። ሀሱቲዩብ ይሄን ከጻፈን በኋላ ከዚህ በታች ለምሳሌ ኢኳል ራንድ ምትል ፎርሙላ አለች። ከዛ ሽፍትን በመጫን ከዚህ በፊት እንዳልኳችሁ ባለ 2 ኪቦርድ ሲሆን የላይኞቹን ለመጻፍ ሽፍትን እንጫናለን። ሽፍትን በመጫን ኢኳል ራንድ ብራኬት ከፍተን እንዘጋለን። እዚህ ጋር አሁን ሴሌክት ያደረኩላችሁን ጽሁፍ ጽፋችሁ ያዙት። ፎርሙላ ነው። ኢኳል ራንድ ብለን ብራኬት ከፍተን እንዘጋና ጨረሻ ላይ ኢንተር ብለን ስንጫን ባይ ዲፎልት ሳንጽፍ 3 የተለያዩ ፓራግራፎችን ያመጣልናል። ስለዚህ ሴሌክት በማድረግ ማንፈልገውን ፓራግራፍ ምን እናደርጋለን? ዲሊት እንላለን ማለት ነው። ኪቦርዱ ላይ ዲሊት ሚል በተን አለ። ዲሊትን ሄደን በመጫን ማጥፋት እንችላለን ማለት ነው። አሁን ምን ሰራው አንደኛው ኮለመን ላይ ይሆናል ማለት ነው። ይሄንን እንደ ርዕስ ብንጠቀመው ሆም ላይ እንሂድና ሴንተር እዚህ ጋር ራይት አላይን ቴክስት ሌፍት የሚል አለ፣ ሴንተር የሚል አለ፣ ራይት የሚል አለ። ይሄኛው ደግሞ የመጨረሻው ጀስቲፋይ የሚል አለ። የተበላሹ ጽሁፎችን ለማስተካከል ነው የምንጠቀምበት። ስለዚህ ሴንተር እንለዋለን። እያንዳንዱን እየሰራን ስለምናያቸው ችግር የለውም ማለት ነው። ይሄን ርዕስ እንጠቀምበትና 3ቱን ጽሁፍ ብቻ ሴሌክት ለማድረግ ብንፈልግ ሴሌክት አድርገን የምንሰራው ከሆነ ምን ማድረግ እንችላለን? ፔጅ ላይአውት ላይ ሄደን ኮለመን ላይ ባይ 3 ማለት እንችላለን። መልሰን እንመለስና ኮለመን ላይ ሞር ኮለመን ከፈጠንኩባችሁ ወደፊት ወደ ኋላ ያደርጋችሁ ማየት ትችላላችሁ። ለጀማሪ የተወሰነ ቀስ እያላችሁ ስለሆነ የምትሰሩ እያንዳንዷን ቪዲዮ እየተከተላችሁ ማየት ይኖርባችኋል ማለት ነው። ላይም ቢቲውን ሚለውን አንዴ እንጫንና ኦኬ እንላለን። እዚህ ጋር መርሳት የሌለብን ነገር ስትሰሩም ሊያስቸግራችሁ የሚችለው ነገር ምንድነው? ጽሁፍ እየበታተን ሊያስቸግረን ይችላል። ሴሌክት አድርገን የምንሰራ ከሆነ በአሁን መልኩ ቀጥታ
ባይ 3 ማለት እንችላለን። ወይም ደግሞ ሞር ኮለመን ውስጥ ብንገባ ቀላል ይሆናል። ሞር ኮለመን በመግባት ባይ 3 ባይ 2 ሚለውን እንመርጣለን። እንዳያበላሽብን ከሌሎች ጽሁፎች ጋር እንዳይቀላቀል ዚስ ፖይንት ፎርዋርድ እዚህ ጋር የምትመጣለን ከሆነ ዚስ ፖይንት ፎርዋርድ እንጫናለን። ዚስ ፖይንት ፎርዋርድ ካልመጣ ኖርማል ነው ማለት ነው፣ አይቀላቀልም ማለት ነው። ስለዚህ ዚስ ፖይንት ፎርዋርድን አትርሱ። ኦኬ በማለት ወደ 3 እንከፍላለን ማለት ነው። ስለዚህ ኮለመን ብሬክ ይሄንን ይመስላል። ኮለመን ሞር ኮለመን ባይ 1 እንልና ዚስ ፖይንት ፎርዋርድ ለን ኦኬ በማለት ወደ 1 መመለስ እንችላለን። እዚህ ጋር እንደምታዩት 1 ኮለመን ያለው ማለት ነው። ቀጣዩ የምንሰራው ምንድነው? ወርድ አርት ላይ ለምሳሌ ኮምፖነንት ኦፍ ኮምፒውተር የሚል ጽሁፍ ወርድ አርት ላይ ማስገባት ብንፈልግ ወርድ አርት ላይ ማስገባት እንችላለን ማለት ነው። ስለዚህ ወርድ አርት ላይ እንዴት ነው የምንሰራው? ወርድ አርትን ለመስራት አሁን ደግሞ ኢንሰርት ላይ ቅድም ሆም ላይ ሰርተናል። ቀጣይ ፔጅ ላይ አውት ሰራን። የተለያዩ ፔጅ ላይ አውት ውስጥ የተለያዩ ስራዎች አሉ። በተለያየ ኤክሰርሳይዝ እየገባን እናያቸዋለን ማለት ነው። ቪዲዮ ቀጣይነት ይኖረዋል። ይሄ ፓርት 1 ነው። አስፈላጊ የሆኑ ለወርድ ኤዲቲንግ አስፈላጊ የሆኑ ነገሮችን እናያለን ማለት ነው። ስለዚህ ኢንሰርት በተንን ክሊክ እናደርጋለን። ወርድ አርት ለመስራት ኢንሰርትን ክሊክ በማድረግ እዚህ ጋር እንደምታዩት የኤ ምልክት ወርድ አርት የሚላል። ወርድ አርትን አንዴ እንጫንና ስታይል እንመርጣለን። በምንፈልገው ስታይል ኦፊስ 2007 ላይ ሲሆን በጣም ብዙ አይነት የወርድ አርት ስታይሎች ይኖሩታል። ኦፊስ 2007 ላይም ለምትሰሩ እዚህ ጋር በምስሉ እንደምትመለከቱት ወርድ አርት ላይ የተለያዩ ወርድ አርት ምልክቶች አሉ። እነሱን በመምረጥ መስራት እንችላለን ማለት ነው። ሌላኛው በዚሁ ማየት የሚጠበቅብን ነገር ምንድነው? ኦፊስ 2007 ላይ የተሰራ ጽሁፍ 2010 ላይ በምንከፍትበት ጊዜ የተለያየ መበተን ምናምን አይነት ነገር ሊኖር ይችላል። ጽሁፉ አፕግሬድ የሆነ ቨርዥን ከሆነ ኦልድ ቨርዥኖችንም ሳፖርት ያደርጋል። ለምሳሌ 10 ከሆነ 7ን ሳፖርት ያደርጋል። 13 ከሆነ 10 ላይ የተጻፈውን ሳፖርት ያደርጋል። እዚህ ከረንት ላይ አሁን በ7 እና በ10 ነው እየተጠቀምን ያለን። የተለያዩ ኦፊሶች ስለሆኑ ኤዲቶሪያል የተሰራው በ10 ነው። እናንተም ስትለማመዱ 10ን ጭናችሁ ወይም ደግሞ 10 ኦፊስ ላይ ያለበት ላይ ይሆናል ማለት ነው። ስለዚህ ዩር ቴክስት ሂር የሚለው ወርድ አርት ነው። ለምሳሌ ኮምፖነንት ኦፍ ኮምፒውተር ሚላውን በዚህ መልከም ስታይል መስጠት ይቻላል ማለት ነው። ኮምፖነንት ኦፍ ኮምፒውተር ቡሌት ኤንድ ነምበሪንግ የሚባል አለ በማይክሮሶፍት ወርድ። ቡሌት ኤንድ ነምበሪንግ እዚህ ጋር ሆም በተን ላይ እንደምናየው ሆምን ክሊክ ስናደርግ እዚህ ጋር የሚመጡ ቀስቶች አሉ። የመጀመሪያው ቀስት ላይ ቡሌት ላይብራሪስ የተለያዩ የቡሌት ምልክቶች አሉ። ቡሌት ምንላቸው እነዚህ ነው። ነምበሪንግ ምንላቸው በተለያየ አይነት የቁጥር ስታይሎች በሮማን ነምበር፣ ኤቢሲ ተከታታይ በሆኑ ቁጥሮች የሚመጡልንን ነምበሪንግ እንላለን። እንደዚሁም ሊስትስ የሚባሉ አሉ ከነምበሪንግ በውስጥ ምንጽፋቸው ማለት ነው። ለምሳሌ 1.1 1.2 እያልን መጻፍ ስንፈልግ ማለት ነው። እነዚህን ይሆናል የምናየው። ወደ ኤክሰርሳይዛችን እንሂድና ይህንን ኤክሰርሳይዝ እየሰራን ጎን ለጎን ማየት እንችላለን። ለምሳሌ አንድ ቁጥር ሃርድዌር ኮምፖነንት የሚል አለ። ሃርድዌር ኮምፖነንትን በነምበሪንግ ለመጻፍ ስንፈልግ አንደኛው ኦፕሽን ከላይ ባሳዩአችሁ መልኩ ይሆናል። ሌላኛው ኦፕሽን ማውሳችን ላይ ራይት ክሊክን በመጫን ነምበሪንግ ነምበር ስንፈልግ ነምበሪንግ፣ ቡሌት ስንፈልግ ቡሌትን መምረጥ እንችላለን ማለት ነው። ነምበሪንግ የሚለውን በተን እንጫንና 1 2 3 የሚለውን ክሊክ እናደርጋለን ማለት ነው። ሶ እዚህ ጋር ጽሁፍ እንጽፋለን። ሃርድዌር ኮምፖነንት ሃርድዌር እንበለው ሃርድዌር ከዛ ኢንተር በምንልበት ሰዓት 2 ብሎ ይቀጥልልናል ማለት ነው። እዚህ ጋር ስፔሪንግ ስትሳቱ መሀል ላይ ገብታችሁ ራይት ክሊክ በማድረግ ትክክለኛውን ስፔሪንግ መምረጥ ትችላላችሁ ማለት ነው። ሶ 2 ብሎ ይቀጥልልናል። 2ን የምንቀጥል ከሆነ በዛው መሄድ እንችላለን። ካልሆነ ሌላ ምልክት የምናስገባ ከሆነ
ወይም ሊስት ከሆነ የምንጠቀመው ልክ እዚህ ጋር እንደምታዩት 1.1 ብለን የምንቀጥል ከሆነ ሁለትን አጥፍተን ወደ ሊስት እንቀይረዋለን ማለት ነው። ባክ እንልና ሊስት ላይ በመሄድ 1.1 የሚለውን እንመርጣለን ማለት ነው። ወይም ደግሞ ባጭሩ ምን ማድረግ እንችላለን? 1.1 ብለን በመጻፍ ስፔስ ስንጫን 1.1 ውስጥ ያስገባልናል። እዚህ ጋር ያለውን ጽሁፍ እንጽፍና ኢንተር እንለዋለን ማለት ነው። ለምሳሌ ኢንፑት ዲቫይስ እንልና ኢንተር በምንልበት ጊዜ 1.2 ብሎ ይቀጥላል። 1.2ን የምንፈልገው ከሆነ እንቀጥላለን፣ ካልሆነ ወደ ሌላኛው ምልክታችን እንሄዳለን ማለት ነው። ወደ ቡሌት እንሄዳለን። ኪቦርድ፣ ማውስ፣ ስካነር የሚሉት በቡሌት ነው፣ በዚህ ምልክት ነው የተጻፉት። ስለዚህ 1.2ን እናጠፋና ራይት ክሊክ ቡሌት ላይ እንሄዳለን። የምንፈልገውን የቡሌት ምልክት ክሊክ በማድረግ መምረጥ እንችላለን ማለት ነው። ሶ ቡሌት መርጠናል። ኪቦርድ፣ ማውስ እያልን መጻፍ እንችላለን ማለት ነው። ኪቦርድ ኢንተር፣ ማውስ ኪቦርድ ማውስ ቡሌት ከሰራን በኋላ ኢንተር ስንል ሶስተኛ ቡሌት ይመጣልናል። ይሄንን አንፈልገውም፣ ባክ ብለን እናጠፋና ወደ ቀጣዩ ስራችን እንሄዳለን ማለት ነው። ቀጣዩ ስራችን 1.2 ብለን መጻፍ ነው። ስለዚህ አንዴ ባክ ካልን በኋላ 1.2 ነጥብ እናረግና ኪቦርዳችን ላይ የስፔስ ምልክቱን ስንጫን በነምበሪንግ ስትሬት ያስገባልናል ማለት ነው። በሊስት ስትሬት 1.1 እና 1.2 ተመሳሳይ ስታይል ስላላቸው እኩል ያደርግልናል ማለት ነው። ሶ 1.2 ገብተናል ማለት ነው። 1.2 ፕሮሰሰር ብለን ጽፈን ፕሮሰሰር ኢንተር እንላለን። ሶ ቀጣዩ ፓርት ደግሞ ኤቢሲ ብለን መጻፍ ነው ማለት ነው። ኤቢሲ ነምበሪንግ ላይ ነው የምናገኘው። 1.3ን እናጠፋና ራይት ክሊክ ነምበሪንግ ላይ ኤቢሲ ሚለውን መምረጥ እንችላለን ማለት ነው። እሺ ኤልዩ ሲዩ ብለን ጽፈናል። ኤቢ ላይ ኢንተር እንልና ሲን አንፈልገውም። ለምሳሌ 1.3 አውትፑት ዲቫይስ 1.3 ነጥብ እናደርግና መጨረሻ ላይ ስፔስን በመጫን አውትፑት ዲቫይስ ብለን ከጻፍን በኋላ 1.4ን አንፈልገውም። ለምሳሌ 2 ከሆነ ምን ቀጥለው 2 ነጥብ እናደርግና ስፔስ እናደርግ በአንድ ስትሬት ያደርግልናል ማለት ነው። ሶ በዚህ መልኩ ቡሌት ኤንድ ነምበሪንግን መስራት እንችላለን ማለት ነው። ሁለት ሶፍትዌር አለን። በዚህ መልኩ ቡሌት ኤንድ ነምበሪንግን መስራት እንችላለን ማለት ነው። ቀጣይ ኢንሰርት ኢሜጅ አውቶሼፕ እንዴት እናስገባለን የሚለውን እናያለን ማለት ነው። how to insert image so ኢንሰርት ለማስገባት ኢሜጅ ለማስገባት ፒክቸር የሚለውን ክሊክ እናደርጋለን። ኮምፒውተራችን ላይ ያለን ምስል በቀላሉ ወደ ወርዳችን ማስገባት እንችላለን ማለት ነው። ለምሳሌ ይህንን ኢሜጅ ዴስክቶፕ ላይ ክሊክ አድርጌ ያገኘሁት ዳብል ክሊክ አደርጋለሁ። ከዛ ጽሁፉ ጋር ኤዲት ለማድረግ እንደዚህ ጽሁፉን እንዳይበትንብኝ ዋርፕ ቴክስት ምትላለች እሷን በመጫን በመፈልገው መልኩ ለማንቀሳቀስ ስኬል እለዋለሁ። ቢሃይንድ ቴክስት ኢንፍሮንት ኦፍ ቴክስት እያልኩ በመፈልገው መልኩ ማድረግ እችላለሁ። ለምሳሌ ቢሃይንድ ቴክስት ካልኩት ኢፌክቱን ታዩታላችሁ። ከቴክስቱ ጀርባ ነው። ኢንፍሮንት ኦፍ ቴክስት ካልኩት ከፊት ለፊት ይሆንና ቴክስቱን ይሸፍነዋል ማለት ነው። ልክ እንደዚህ በዚህ መልኩ ኤዲት ማድረግ እንችላለን። ይሄ የሚጠቅመን ለምንድነው? በቀላሉ እንደዚህ ለማንቀሳቀስ ኤዲት ለማድረግ ይጠቅመናል ማለት ነው። ቀጣዩ አውቶሼፕ ነው። አውቶሼፕን እንዴት ኢንሰርት እናደርጋለን? ለምሳሌ እቺን የስታር ምልክትን ክሊክ አድርጌ አውቶሼፕ ሲሆን ድራግ አድርጌ ነው ማስቀምጠው ማለት ነው። በሌፍት ክሊክ ድራግ አድርግና እዚህ ጋር በመፈልገው መልኩ
ከለር እየቀያየርኩ ኤዲት ላደርገው እችላለሁ ማለት ነው። ፎቶሾፕ በዚህ መልኩ ማስገባት እንችላለን። እዚህ ስታር ላይ ቴክስት ማስገባት ብንፈልግ ራይት ክሊክ አድ ቴክስት በማለት ቴክስት ማስገባት እንችላለሁ ማለት ነው። ከፈጠንኩባችሁ ወደ ኋላ እያደረጋችሁ ማየት ትችላላችሁ ማለት ነው። እዚህ ጋር ቴክስት እንደዚህ መጻፍ እንችላለን ማለት ነው። ሌላኛው የተለያየ አይነት ሼፖች አሉ። ለምሳሌ ይሄንን አይነት ሼፕ ተጠቅመን ድሮፕ ዳውን የተለያዩ ኢሜጆችን የተለያዩ ሼፖችን ልናስገባ እንችላለን ማለት ነው። ለምሳሌ ችን ተጠቀምንና ይሄን ኤዲት ለማድረግ ስንፈልግ ምን ማድረግ እንችላለን? እዚህ ጋር ክሊክ በማድረግ ፎርማት በተን ላይ ፎርማት በተን ኤዲት የሚደረግ ነገር ሲኖር ነው የሚመጣው። ለምሳሌ ሌላ ቦታ ላይ ሄጄ ክሊክ ባደርግ ፎርማት ሚል አይመጣም። ስለዚህ ፒክቸር ላይ ክሊክ ሳደርግ ሼፕ ላይ ክሊክ ሳደርግ ፎርማት የሚደረግ ነገር ሲኖር ፎርማት ሚለው በተን ይጨመርልናል ማለት ነው። ይሄን ክሊክ በማድረግ ዶትድ ማድረግ ብፈልግ ለምሳሌ ዶትድ የሆነ ሼፕ መምረጥ እችላለሁ። ከለር መቀየር ብፈልግ እንደዚሁ መቀየር እችላለሁ ማለት ነው። ሼፕን በተለያየ አይነት መልኩ ኢፌክቶችን ልንጨምር እንችላለን። አንድን ሼፕ ሻዶው ልንሰራለት እንችላለን። የተለያየ አይነት ኤዲቲንግ ልንሰጠው እንችላለን ማለት ነው። ሼፑ ላይ ክሊክ ስናደርግ ፎርማት ሚል በተን ይመጣልናል። ፎርማትን በመጫን ሼፕ ኢፌክት የተለያዩ ሼፕ ኢፌክቶችን ልንሰጠው እንችላለን ማለት ነው። እሺ እዚህ ጋር በተመሳሳይ ቴክስት አድ ማድረግ ብንፈልግ አር ቴክስት ብለን መጻፍ እንችላለን ማለት ነው። እሺ ቀጣይ የምንሰራው ምንድነው? ሱፐርስክሪፕት ኤንድ ሳብስክሪፕት የሚባሉ አሉ። ለምሳሌ እንደዚህ አይነት ጽሁፎችን መጻፍ ስንፈልግ h2 ኤስኬር ምናምን አይነት ጽሁፎችን መጻፍ ስንፈልግ ሱፐርስክሪፕት ኤንድ ሳብስክሪፕት የሚባሉ አሉ። ኖርማሊ ቴክስቱን እንጽፍና በኋላ ኢፌክቱን መስራት እንችላለን ማለት ነው። ለምሳሌ a2 ስንል ቱ ከታች ምትሆን ከሆነ እዚች ጋር በተን ላይ ሱፐርስክሪፕት ምትላለች። ሱፐር ምትለውን ክሊክ ስናደርጋት በዚህ መልኩ ወደ ታች ዝቅ ትልልናለች ማለት ነው። ቱን ብቻ ሰሌክት አድርገን ሳብስክሪፕት ሱፐርስክሪፕት ካልን ከላይ ይሆናል፣ ሳብስክሪፕት ካልን ከታች ይሆናል ማለት ነው። ስለዚህ ሱፐር ካል ስኬር ያደርግልናል ማለት ነው። እነዚህን እንደዚህ ሳይዝችን ክሊክ በማድረግ ሳይዝ በመጨመር ማየት እንችላለን ማለት ነው። ቀጣይ የምናየው ኢኩዌዥን ይሆናል። ኢኩዌዥን ማለት ደግሞ የተለያዩ ፎርሙላዎችን እንዴት ወደ ወርድ ፋይላችን ኢንሰርት እናደርጋለን። ኢንሰርት ላይ ገብተን ኢኩዌዥን ሚል ታብ አለ። ኢኩዌዥንን በመጫን በቀላሉ የተለያየ አይነት ሲምቦሎችን ማስገባት እንችላለን። ለምሳሌ ኳድራቲክ ኢኩዌዥን የሚባል አለ። እሱን አንዴ ኳድራቲክ ፎርሙላ የሚለውን ክሊክ ስናደርገው በዚህ መልኩ ኢኩዌዥን ይገባልናል ማለት ነው። ኢኩዌዥን ወደ ኮምፒውተራችን ማስገባት ስንፈልግ በዚህ መልኩ አድ ማድረግ እንችላለን ማለት ነው። ቀጣይ ሂደር ኤንድ ፉተር እንዴት እንሰጣለን ነው። ለወርድ ፋይላችን ኢንሰርት ላይ እንገባለን። ሂደር ፋይል ኢንሰርት ሂደር ኤንድ ፉተር የሚላሉ። ለምሳሌ ሂደር ላይ እንገባና የተለያዩ ሂደር ስታይሎች አሉ። ምንፈልገውን መርጠን ማስገባት እንችላለን። ሂደር ኤንድ ፉተር ለምንድን ነው የሚጠቅሙን? ሂደር ከቶፕ ኦፍ ወርድ ፋይላችን ላይ እንዲመጣ ነው። አንዴ የሰራ ነው ሂደር በየፔጁ አድ ይሆንልናል ማለት ነው። ለምሳሌ ወርድ ብለን ብንጽፍ ወርድ የሚለው ፋይል ወደ ኖርማል ፔጅ ለመመለስ ኖርማሉ ፔጅ ላይ ደብል ክሊክ ማድረግ ወይም ደግሞ ሂደር ላይ ስንሆን ክሎዝ ሂደር ኤንድ ፉተር ሚል በተን ይመጣል። ዲዛይን በተን ላይ ዲዛይንም በተጨማሪ የሚመጣ በተን ነው ማለት ነው። ዲዛይን በተን ላይ ክሎዝ ሂደር ኤንድ ፉተር ሚለውን ስንጫን ይዘጋልንና ወደ ኖርማል ፔጅ ይሄዳል ማለት ነው። ሶ ፔጅ ብንጨምር አሁን ለምሳሌ መጨረሻ ፔጅ ላይ ሆነን ኢንተር ብንል ወይም ኢንሰርት ብለን አዲስ ፔጅ ብንጨምር በየፔጁ ወርድ የሚለው ርዕስ ይኖራል ማለት ነው። እዚህ ጋር እንደምትመለከቱት ሁለተኛው ፔጅ ላይም ተመሳሳይ ርዕስ መጥቶልናል ማለት ነው። ይሄን በሌላ ቪዲዮ የተለያየ አይነት
ፔጅ ነምበር የተለያየ አይነት ሂደር ኤንድ ፉተር ፎርማት መስጠት እናያለን ማለት ነው። ሶ ሂደር በዚህ መልኩ ሰጠናል። ፉተር መስጠት ስንፈልግ ደግሞ አሁንም ኢንሰርት ላይ እንሄዳለን። ፉተር የሚለውን በመጫን ምንፈልገውን ፉተር መምረጥ እንችላለን። ፔጅ ነምበር እና ፉተር የተለያዩ ናቸው። ፔጅ ነምበር ብቻ ነው የሚያመጣው። ፉተር ላይ ግን ፔጅ ነምበር እንዲጨምርልን ከፈለግን ስታይሉን ፔጅ ነምበር ያለው መምረጥ እንችላለን ማለት ነው። በዚህ መልኩ ስንመርጥ ፉተርም በየፔጁ ይመጣልናል ማለት ነው። እዚህ ጋር ምንፈልገውን ቴክስት ለምሳሌ ፕሪፔርድ ባይ እያልን መጻፍ እንችላለን ማለት ነው። ፕሪፔርድ ባይ ብለን እንደዚህ አይነት ነገር ልንጨምርበት እንችላለን ማለት ነው። ሶ ሂደር ኤንድ ፉተር ይሄንን ይመስላል። ቀጣይ ቦርደር እንዴት ለፔጃችን እንዴት ልንሰጥ እንችላለን? ቦርደር የምንለው ደግሞ ሙሉ ፔጃችንን ከቨር ማድረግ ስንፈልግ ለምሳሌ ፔጅ ላይአውት ላይ ነው የምናገኘው። ፔጅ ላይአውት ላይ እንገባለን። ፔጅ ቦርደር የሚል አለ። ፔጅ ቦርደር ላይ በመግባት የምንፈልገውን የቦርደር ስታይል እንመርጣለን። ለምሳሌ እነዚህን መጠቀም እንችላለን፣ ወይም ደግሞ ከነዚህ ቦታዎች ውስጥ መምረጥ እንችላለን። እንደዚህ በምንፈልገው ስታይል ቦርደሮችን ማስቀመጥ እንችላለን ማለት ነው። ቦርደር ስንሰጥ ፈርስት ፔጅ ኦንሊ እንዲሰጥልን ከፈለግን እዚህ ጋር አፕላይ ቱ የሚለው ቦታ ላይ ዚስ ሴክሽን ፈርስት ፔጅ ኦንሊ የሚለውን በመምረጥ ለመጀመሪያው ፔጅ ብቻ እንዲሰጥ ማድረግ እንችላለን ማለት ነው። ይህም በደንብ ኤዲት ማድረግ እንችላለን። ሌላ ቪዲዮ ላይ የምናየው ይሆናል ማለት ነው። ቀጣይ የምናየው ዋተርማርክ የሚባል አለ። ዋተርማርክ ሁለት አይነት ዋተርማርክ አለ። ቴክስት ዋተርማርክ እና ፒክቸር ዋተርማርክ የሚባል አለ። ዋተርማርክን የምናገኘው እዚህ ቦታ ላይ ዋተርማርክ የሚል አለ። እሱም በመጫን ዋተርማርክ ከስተም ዋተርማርክ ሚላውን ክሊክ እናደርጋለን። ከስተም ዋተርማርክ ላይ ገብተን ቴክስት ዋተርማርክ ኤንድ ፒክቸር ዋተርማርክ ምንፈልገውን መስጠት እንችላለን። ዋተርማርክ ማለት ደግሞ ከኖርማል ቴክስታችን ጀርባ የሚመጣ ጽሁፍ ይሆናል ማለት ነው። ሶ ዋተርማርክ ለመስራት ኖ ዋተርማርክ የሚለው ዲፎልት የሚመጣው ቴክስት ዋተርማርክ ብለን ቴክስት ልንጽፍበት እንችላለን። ለምሳሌ ይሄ አሳፕ የሚለውን ኤስኤፒ የሚለውን ጽሁፍ አጥፍተን ምንፈልገውን ቴክስት ልናስገባ እንችላለን ማለት ነው። ከዛ ከለሩ ደመቅ ብሎ እንዲመጣ ከፈለግን ከለር እንመርጥለታለን። ዲያጎናል ኦር ሆሪዞንታል በምንፈልገው መልኩ እንዲመጣ ማድረግ እንችላለን። ዲያጎናል ከዛ እችን ቼክ ቦክስ መርሳት የለብንም ማለት ነው። እችን ቼክ ቦክስ አንስተን ኦኬ ስንለው ከጀርባው እንደምታዩት ሳሱ ቲዩብ የሚለው ቴክስት ከጀርባው ይመጣል ማለት ነው። ሶ ይሄ ዋተርማርክ ይባላል። ይሄ አንደኛው ዋተርማርክ ነው። ከፈለግን ደግሞ በፒክቸር መልኩ መስጠት እንችላለን ማለት ነው። እዚሁ ላይ ከስተም ዋተርማርክ ላይ ፒክቸር ዋተርማርክ የሚላለ ፒክቸርን ክሊክ ስናደርገው ሰሌክት ፒክቸር የሚላለ ሰሌክት ፒክቸርን ተጭነን ምንፈልገውን ኢሜጅ ከጀርባ እንዲገባ ማድረግ እንችላለን። ለምሳሌ ሎጎ ምናምን የምንጠቀም ከሆነ በዚህ መልኩ እንዲገባ ማድረግ እንችላለን ማለት ነው። ስለዚህ አንዱ ልበለውና አንዱና ሪዱ የሚባሉ ፕሮግራሞች አሉ። ከዚህ በፊትም ነግሬያችኋለሁ። ወደ ኋላና ወደፊት ለመሄድ ስንፈልግ እነዚህን በተኖች መጫን እንችላለን ማለት ነው። አንዱ በማለት ቅድም የሰራሁትን ቴክስት ዋተርማርክ እንዲገባ ማድረግ እችላለሁ ማለት ነው። ቀጣይ የምናየው ምንድነው? ፔጅ ነምበር እንዴት እንሰጣለን? ፔጅ ነምበር ባይ ዲፎልት አሁን የሰራነው ላይ የፉተራችን ፔጅ ነምበር አለው። ፉተራችን ላይ ፔጅ ነምበር ባይኖረው ግን የቱ ጋር ሂደን ነው የምናገኘው? ኢንሰርት ላይ ፔጅ ነምበር የሚላለ ታፕ ኦፍ ፔጅ እና በተም ኦፍ ፔጅ የሚላለ ቶፕ ላይ እንዲሰጥልን ከፈለግን ቶፕ ኦፍ ፔጅን በመምረጥ የተለያየ አይነት ስታይል ያላቸው ፔጅ ነምበሮች አሉ። እዚህ ጋር እንደምናየው ፔጅ 1 ፔጅ 2 የሚሉ ጽሁፎች ያሉባቸውም አሉ። ፔጅ 1 ኦፍ 1 የሚላለ እነዚህን በመምረጥ ፔጅ ነምበር መስጠት እንችላለን ማለት ነው። እሺ አሁን ደግሞ የምናየው ድሮፕ ካፕ የሚባል አለ። ኢንሰርት በተን ውስጥ ክሊክ እናደርጋለን።
ድሮፕ ካፕ ቴክስት ጽፈን የመጀመሪያው ቴክስታችን ትልቅ እንዲሆንልን ስንፈልግ ድሮፕ ካፕ እንጠቀማለን። ለምሳሌ ኮምፒውተር የሚል ጽሁፍ ካለ ዲፎልት ኢኳል ራንድ ከዚህ በፊት ያሳያችሁ ቴክስት ኢኳል ራንድ ዲፎልት ቴክስት እንዲያመጣልን ነው ይህንን ፎርሙላ የምንጠቀመው። ኢኳል ራንድ ብራኬት ከፍተን እንዘጋና ኢንተር እንላለን። ባይ ዲፎልት እዚህ ጋር ሳይዙ ትልቅ ስለሆነ ነው በትልቁ ያመጣው። ወደ ኖርማል ሳይዝ እንመልሰው። ሆም ላይ 12 እናድርገው። ኢኳል ራንድ ብራኬት ከፍተን ዘግተን ኢንተር ስንለው 3 ፓራግራፍ ባይ ዲፎልት ያመጣልናል። እኛ ለጊዜው የምንጠቀምበት አንዱን ፓራግራፍ ይሆናል። እዚህ ፓራግራፍ ውስጥ አንዷን ቴክስት ወስደን ትልቅ እንዲያደርግልን ብንፈልግ ለምሳሌ ኦን ሰሌክት እናደርግና ኢንሰርት ላይ ሰሌክት ካላደረግን ድሮፕ ካፕ የሚለው ለምሳሌ ባዶ ቦታ ላይ ብንሆን ድሮፕ ካፕ እንደምታዩት ኢንአክቲቭ ነው። ስለዚህ ሰሌክት አድርገን ቴክስቱን በምንሄድበት ጊዜ አክቲቭ ይሆናል። ድሮፕ ካፕ የሚለውን አንዴ ክሊክ እናደርግና ስንት ላይኑን ላይ ይወረድ የሚለውን እዚህ ጋር መምረጥ እንችላለን ማለት ነው። ከፊት ለፊት እንዲወጣ ወይም ደግሞ እስከ 3ኛው ላይን ድረስ ብቻ እንዲወጣ ማድረግ እንችላለን። እዚህ ጋር በምስሉ እንደምትመለከቱት ኦ ትልቅ የሆነችው 3 መስመሮች ላይ ነው ማለት ነው። ስለዚህ ድሮፕ ካፕም በዚህ መልኩ መስራት እንችላለን ማለት ነው። የተለያዩ በተኖች ላይ በመግባት የወርድ እውቀታችንን እየጨመረን እንሄዳለን ማለት ነው። ስለዚህ ዛሬ ያዘጋጀሁላችሁ ነገር ምንድነው? ሆም፣ ኢንሰርት፣ ፔጅ ላይአውት፣ ሪፈረንስ፣ ሜይሊንግ፣ ሪቪው፣ ቪው የሚባሉ የተለያዩ በተኖች አሉ፣ የወርድ በተኖች። እነሱ ውስጥ እየገባን ዋና ዋና የሚባሉ የወርድ ስራዎችን እንተዋወቃለን ማለት ነው። መጀመሪያ ሆም ላይ እንገባለን። ሆም በተንን ክሊክ ስናደርግ የምናገኛቸው የተለያዩ ግሩፖች አሉ። ለምሳሌ ክሊፕቦርድ የሚል አለ። እዚህ ጋር እንደምታዩት ክሊፕቦርድ የሚይዛቸው ኮፒ፣ ከት፣ ፔስት፣ ፎርማት ፔንተር፣ ከት፣ ኮፒ፣ ፎርማት ፔንተር፣ ፔስት እነዚህ ነገሮች ይዛል ማለት ነው። እንደዚሁም ፎንት ላይ ስንገባም ፎንት የሚይዛቸው ነገሮች አሉ። ፓራግራፍ ላይ ስንገባም ፓራግራፍ ላይ የሚይዛቸው ነገሮች አሉ። እያንዳንዱን እያየን እንሄዳለን ማለት ነው። እሺ ሆም የሚይዛቸው ክሊፕቦርድ፣ ፎንት፣ ፓራግራፍ፣ ስታይል፣ ቼንጅ ስታይል ኤንድ ኤዲቲንግ የሚሉ ነገሮችን ይይዛል ማለት ነው። ሶ የመጀመሪያው ክሊፕቦርድ ይላል። ክሊፕቦርድ ላይ ምን አለ? ከት፣ ኮፒ፣ ፔስት ይሄን በብዛት እንጠቀምበታለን። ከባለፈው ቪዲዮ ማይተናል። እንደዚሁም ፎርማት ፔንተር የሚባል አለ። እየሰራን እናያቸው እያንዳንዶችን ባጭሩ። ለምሳሌ ኦን ዘ ኢንሰርት ታብ የሚለውን ሰሌክት እናደርጋለን። ከዚህ በፊት እንዳየነው ሌፍት ክሊክን በመያዝ ድራግ አድርገን ሰሌክት እናደርጋለን። ሆም በተን ላይ ኮፒ የሚል አለ። ኮፒ እናደርጋለን። ወደ ታች ወርደን ዳብል ክሊክ ፔስት የሚለውን በተን ብንጫን በዚህ መልኩ ኮፒ ፔስት ያደርግልናል ማለት ነው። ሶ ኮፒና ፔስትን አይተናል። ኮፒ ፔስት ሲሆን ዲፕሊኬት ነው የሚሆነው። ከተነሳንበት ቦታ ምን ወስድበት ቦታ ይኖራል ማለት ነው ምን ሰራው ስራ። ከት ካልነው ደግሞ ከተነሳንበት ቦታና ይጠፋና አዲሱ ቦታ ላይ ይሄድልናል ማለት ነው። ስለዚህ ኦን ዘ ኢንሰርት ታብ ለምሳሌ አዲስ የወሰድነውን ሰሌክት እናደርግና ከት እንለዋለን። ከት አልኩት። ከዛ ፓራግራፉ መጨረሻ ላይ አምጥቼ ፔስት ብለው እንደምታዩት ከዚህ ቦታ ተነስቶ ወደ አዲሱ ቦታ ይሄዳል ማለት ነው። ሌላኛው ፎርማት ፔንተር የሚባለው ነው። ፎርማት ፔንተርን ለማየት መጀመሪያ ፎርማት መስጠት አለብን። ለምሳሌ ጋለሪ የሚለውን ቦልድ አደረኩት፣ ኢታሊክ አደረኩት፣ አንደርላይን አደረኩት። ባክግራውንድ ከለር ቢጫ፣ ቴክስት ከለር ብላክ። ለምሳሌ በዚህ መልኩ ፎንት ሰጠሁት።
መጀመሪያ ቴክስቱን ሰሌክት አድርገዋለሁ። ከዛ ፎርማት ፔንተር የሚለውን እጫልና ሌላ ቦታ ላይ ለምሳሌ ዶክመንት የሚለውን ቴክስት እንደዚህ ሰሌክት ባድርገው ተመሳሳይ ኤዲቲንግ ባጭሩ ኮፒ ያደርግልናል ማለት ነው። ሶ ለዶክመንት ከእንደገና ቦልድ አንደርላይን ምናምን መስጠት አይጠበቅብንም ማለት ነው። እዚህ ጋር እንደምታዩት ዶክመንት የሚለውን አድርጎልኛል ማለት ነው። በደንብ ተመልከቱኝ። መጀመሪያ ቴክስቱን ሰሌክት አደርጋለሁ። ከዛ በኋላ ፎርማት ፔንተር የሚለውን እጫናለሁ። ለምሳሌ ዲ የምትለውን ሰሌክት አላረኳትም ነበር። ዲም ብቻ ሰሌክት ባደርጋት በዚህ መልኩ ኮፒ ያደርግልኛል ማለት ነው። ስለዚህ ፎርማት ፔንተር ምንድነው ስራው? ሙሉ ኤዲቲንጉን መጀመሪያ ላይ ሰሌክት ካደረጋችሁበት ቦታ ላይ የወሰዳችሁትን ኤዲቲንግ ለሌላ ቦታ መስጠት ስትፈልጉ ወይም ተመሳሳይ ስራዎችን በተለያየ ፔጅ በተለያየ ላይን መስራት ስትፈልጉ በዚህ መልኩ መጠቀም ትችላላችሁ ማለት ነው። ሌላኛው ሆም ላይ ያለው ምንድነው? ኮፒ ካት ፔስት ፎርማት ፔንተርን አይተናል። ሌላኛው ፎንት ነው። ፎንት ላይ ምን አለ? ፎንት ራሱ አለ ወይም ፎንት ፌስ ምን ነው አለ። ይሄ ማለት ነው። ፎንት ሳይዝ ምን ነው አለ። ኢታሊክ ምን ነው አለ። ቦልድ ምን ነው አለ። ስትራይክ የሚባል አለ። ስትራይክ ማለት ጽሁፍ ስንጽፍ መሀል ላይ የሚጠፋ ነገር መሰረዝ ብንፈልግ ይሄን እንጫናለን ማለት ነው። ሱፐርስክሪፕት፣ ሳብስክሪፕት ይባሉ። እንደዚሁም ደግሞ ካፒታል ኤ እና ስሞል ኤ ካንድ ላይ ያለበት ይሄ ማለት ነው። ይሄ ለምንድነው የሚጠቅመን? ሎወር ኬዝ፣ አፐር ኬዝ፣ ካፒታል ሌተር ከጻፍን በኋላ ጽሁፉ ሙሉ ካፒታል ማድረግ ብንፈልግ አፐር ኬዝ እንላለን። ሙሉ ስሞል ስንፈልግ ሎወር ኬዝ እንላለን። ካፒታላይዝድ ኢች ወርድ ካልነው ደግሞ ብዙ ቴክስት ሰሌክት አድርገን የመጀመሪያ ፊደሉን ካፒታል እንዲያደርግልን ብንፈልግ የወርድ መጀመሪያዎችን ካፒታል እንዲያደርግልን ብንፈልግ እዚህ ጋር ስሞል ኤ እና ካፒታል ኤ ወይም ቼንጅ ኬዝ የሚለው ላይ ከርሰሯን ስታስጠጓት ከታች ቼንጅ ኬዝ ብሎ ይጽፋል። ቼንጅ ኬዝ ላይ ገብተን መስራት እንችላለን ማለት ነው። እንደዚሁም ኤ በትልቁና በትንሹ በካፒታል ሌተር ያለችበት ቦታ ላይ ደግሞ እዚህ ጋር በትልቁ አለ፣ እዚህኛው ጋር በትንሹ አለ። ይሄ ለመጨመር ነው። ሰሌክት አድርገን ቴክስት ይሄንን ክሊክ ስናደርገው እየጨመረ ይሄዳል፣ እዚህኛው ክሊክ ስናደርግ እየቀነሰ ይሄዳል ማለት ነው። እነዚህን እየሰራን እናያለን ማለት ነው። ለምሳሌ የመጀመሪያው ፎንት ፌስ ምንድነው የሚለውን ለማየት ኦን ዘ ኢንሰርት ታብ የምትለውን ብቻዋን ሰሌክት አድርጊ። አሁን ያለበት ፎንት ፌስ ወይም ፎንት ሴሊብሪ ነው። ወደ ሌላ አይነት ስታይል ለምሳሌ አልጄሪያን ባድርገው ቶታሊ የተለያየ አይነት የዚህ ጽሁፍና የሌሎቹ ጽሁፍ የተለያየ አይነት ስታይል ይይዛል ማለት ነው። ፎንት ይሄንን ይመስላል። ሳይዝ ምንለው በዚህ መልኩ ቁጥር መጨመር ስንፈልግ በዚህ መጨመር እንችላለን ወይም ቁጥሩን አጥፍተን መቀጠል እንችላለን ማለት ነው። ሌላኛው ምንድነው? ቦልድ፣ ኢታሊክ፣ አንደርላይን። ይሄ በአጋጣሚ አልጄሪያን ቦልድ ስለሆነ ሌላ ቴክስት ላይ ነው። ይሄን ቴክስት ሰሌክት አደረግን፣ ቦልድ ስናደርገው እንደዚህ ጎላ ይላል። ኢታሊክ ስናደርገው የተወሰነ ገደል ይላል ጽሁፉ ማለት ነው። እንደዚህ ተለቅ አድርገው እንዲታየን ኢታሊክን ሳነሳው ኖርማል ይሆናል። እንደዚህ ሲያደርስ አድርገው በዚህ መልኩ ይሆናል ማለት ነው። የያዘልንን ስታይል ቢጫ እያደረገው ይሄዳል። ለምሳሌ አሁን አንደርላይን ቢጫ አይደለም ይው ምልክት ማለት ነው። ቢጫ የሚሆነው ምንድነው? ሲመረጥ ነው። ለምሳሌ አንደርላይንን ሰሌክት አደረኩት፣ አሁን ቢጫ ነው ማለት ነው። ማጥፋት ብፈልግ መልሼ አንደርላይንን ክሊክ አደርጋለሁ ማለት ነው። ስለዚህ አንደርላይንን መልሼ ክሊክ አደርጋለሁ። ሱፐርስክሪፕት፣ ሳብስክሪፕት የሚባሉት ደግሞ እነዚህ ናቸው። ለምሳሌ H2O ብለን መጻፍ ብንፈልግ ኤስኬር ብለን መጻፍ ብንፈልግ ኤስኬር ፕላስ ቢስኬር ብለን መጻፍ ብንፈልግ ምን ማድረግ እንችላለን ማለት ነው። H2O ስንጽፍ H2O የሚለውን ጽሁፍ ስንጽፍ ቱን ብቻ ገብተን መሀል ላይ ሰሌክት በማድረግ ወደታች እንድትወርድ ሳብስክሪፕት የሚለውን አንዴ ክሊክ እናደርጋለን ማለት ነው። ኤስኬር ሲሆን ደግሞ ቱ ከላይ ነው የምትሆነው፣
ስለዚህ ቱን ብቻ ሴሌክት አድርገን ሱፐርስክሪፕት የሚለውን አንዴ እንጫናለን ማለት ነው። በዚህ መልኩ ሳብስክሪፕት ኤንድ ሱፐርስክሪፕትን መጠቀም እንችላለን። ይሄንን ደግሞ እዚህ ጋር ቀደም ያልናቸውን በትልቁ ያለውን አንዴ ስጫ ነው ከፍ እያለ ይሄዳል፣ እቺኛውን ስጫናት ዝቅ እያለ ይሄዳል ማለት ነው። ሳይዙ ይጨምራል ይቀንሳል ማለት ነው። ሌላኛው ቀደም ያልነው አፐር ኬዝ ኤንድ ሎወር ኬዝ ምንለው ደግሞ እቺን ሌተር ለምሳሌ ቻርት የምትለውን ሴሌክት አደረኩና እዚህ ጋር ስሞል እና ካፒታል ሌተር ያለበት ቦታ ላይ ክሊክ አድርጌ አፐር ኬዝ ስለው ሙሉ ጽሁፉን በአንዴ ካፒታል ያደርግልኛል ማለት ነው። እዚህ ጋር እንደምታዩት ቦልድ አድርጌ ላሳያችሁ፣ ሳይዙን ልጨምረው፣ ካፒታል አድርጎታል። ስሞል ማድረግ ስፈልግ ሎወር ኬዝ እለዋለሁ ማለት ነው። ካፒታላይዝድ ኢች ወርድ የሚለው ደግሞ የሚሰራው ምንድነው? ከአንድ በላይ ወርድ ሲኖር ለምሳሌ እንደዚህ ያደረኩና ካፒታላይዝድ ኢች ወርድ ብለው የመጀመሪያ ዲን እና ኤችን ዲ እና ቲን እንደምታዩት ካፒታል ያደርግልኛል ማለት ነው። ስለዚህ እነዚህ ነገሮች የሚገኙት ፎንት ላይ ይሆናል ማለት ነው። አሁን የቀረን ምንድነው? አንድ ቴክስት ሴሌክት እናድርግና ለምሳሌ ቢልዲንግ የሚለውን እዚህ ጋር ስትራይክ የሚለውን ክሊክ እናድርገው። ስትራይክ ስንል ደግሞ ምንድነው የሚያደርገው? እዚህ ጋር እንደምታዩት መሀል ላይ መስመር ያደርግበታል ማለት ነው። ስለዚህ አንድ ቴክስት የተሰረዘ መሆኑን ማመልከት ብንፈልግ በዚህ መልኩ ማሳየት እንችላለን ማለት ነው። ሶ ስትራይክ የሚጠቅመው በዚህ መልኩ ለመስራት ይሆናል ማለት ነው። አሁን ደግሞ የምናየው ፓራግራፍ ላይ ቡሌት፣ ነምበሪንግ፣ መልቲ ሌቭል ሊስት፣ አላይን ቴክስት፣ ሌፍት፣ ሴንተር፣ አላይን ቴክስት፣ ራይት፣ ጀስቲፋይ፣ ላይን ኤንድ ፓራግራፍ ስፔሲንግ የሚባሉትን ይሆናል ማለት ነው። ስለዚህ ቡሌት ኤንድ ነምበሪንግ ከዚህ በፊትም አይተናል። በደንብ ኤክሰርሳይዝ ለማድረግ ያክል ቡሌትን ለመስራት ሆም ላይ ፓራግራፍ ላይ ነው ያለነው አይደል? ቡሌት የሚባሉት እነዚህ ናቸው። ነምበሪንግ፣ መልቲ ሌቭል ሊስት፣ አላይን ቴክስት ሌፍት፣ ሴንተር፣ አላይን ቴክስት ራይት፣ እንደዚሁም ጀስቲፋይ እና ፓራግራፍ ስፔሲንግ፣ ላይን ኤንድ ፓራግራፍ ስፔሲንግ እነዚህን ይሆናል የምናየው ማለት ነው። ሶ ቡሌት ስንፈልግ እዚህ ጋር ክሊክ አድርገን አንድ ቡሌት ታይፕ መርጠን እንደዚህ መስጠት እንችላለን ማለት ነው። ሶ ቡሌት ኢንተር ስንል ሌላ ቡሌት ታይፕ ሁለተኛ ቡሌት የሚሆን ጽሁፍ ያመጣልናል ማለት ነው። ይሄንን እናጠፋና ነምበሪንግ ደግሞ መስጠት ስንፈልግ አሁንም ላይ እንገባና ነምበሪንግ ቅደም ተከተል ላላቸው ነገሮች 1 2 3 ኤቢሲ ማለት እያልን መስጠት ስንፈልግ ይሄንን እንጠቀማለን ማለት ነው። ስለዚህ አንድ አልኩት፣ ይሄንን እዚህ ጋር ሂጂ ነምበሪንግ ላይ ስገባ 2 እያለ ይቀጥልልኛል ማለት ነው። አሁን ደግሞ የምፈልገው ምንድነው? 1.2 እንዲልልኝ፣ 2ን አልፈልገው 1.2 1.1 እያለ እንዲሄድ ብፈልግ በዚህ መልኩ ይሄንን መጫን እንችላለን ማለት ነው። 1.1 ኢንተር ስለው 1.2 እያለ ይሄዳል ማለት ነው። ስለዚህ ይሄንን ክሊክ በማድረግ 1.1 ማለት እንችላለን ማለት ነው። እንደዚህ እያለን ስንሄድ 1.2 እያለ ይቀጥላል ማለት ነው። ወደ 2 መቀጠል ስንፈልግ ደግሞ ቦታውን ስትሪት እናደርግና እዚህ ጋር መጣን ሊስት መልቲፕል ሊስት ላይ በአንድ ስትሪት አድርገን ክሊክ ስናደርገው 2 ብሎ ይቀጥልልናል ማለት ነው። ነምበሪንግ ኤንድ መልቲ ሌቭል ሊስትን በዚህ መልኩ መቀጠል እንችላለን ማለት ነው። አላይን ሌፍት የሚባለው ደግሞ እዚህ ጋር ክሊክ አድርገን ቴክስቱ ላይ ክሊክ አድርገን ሌፍት ራይት እያልን መሄድ እንችላለን ማለት ነው። ለምሳሌ አሁን ያለው ሌፍት ላይ ነው። ወደ ራይት መሄድ ስንፈልግ ራይትን ክሊክ እናደርጋለን። ወደ ሌፍት መምጣት ስንፈልግ በዚህ መልኩ፣ ሴንተር ማለት ስንፈልግ በዚህ መልኩ እናደርጋለን ማለት ነው። የመጨረሻው ጀስቲፋይ የሚለው ደግሞ ምንድነው? እዚህ ጋር እንደምታዩት ፓራግራፋችሁ መጨረሻ ላይ እኩል ማይጨርስ ከሆነ ላይኑ ጀስቲፋይ የሚለውን አንዴ ክሊክ ስናደርገው በዚህ መልኩ ይስተካከላል ማለት ነው።
ሌላኛው እዚች ጋር ደግሞ ስፔሲንግ ምትላለች በመሃል ላይ ጽሁፉን ክፍተት እየጨመረን መሄድ ብንፈልግ በየላይኑ ያለውን ስፔስ መጨመር ብንፈልግ በዚህ መልኩ እንደምታዩት ስፔስ እየጨመረን መሄድ እንችላለን ማለት ነው። አሁን ደግሞ ምናየው ሄዲንግ 1 ሄዲንግ 2 የሚባሉትን እናያለን ማለት ነው። ስታይልስ ላይ ያሉት ሄዲንግ 1 ሄዲንግ 2 የሚሉ አሉ። ሄዲንግ 1 እና ሄዲንግ 2 ለምንድነው የሚጠቅመው? ዋና ርዕስ ንዑስ ርዕስ እያልን የምንለው ማውጫ ወይም ቴብል ኦፍ ኮንተንት ስንሰራ ነው የምንጠቀምበት። አሁን ሄዲንግ 1 እንዴት እንሰጣለን የሚለውን እናይና ቴብል ኦፍ ኮንተንት ቀጣይ እናያለን ማለት ነው። ሶ ሄዲንግ 1 የሚለውን አንዴ ስንጫነው በዚህ መልኩ ያደርግልናል። ሄዲንግ 2 ብንጫን ለምሳሌ ቻርትስ የሚለውን ሄዲንግ 2 ብናደርገው ልዩነቱን ታዩታላችሁ። ይሄኛው ሳይዙ ከፍ ይላል፣ ይሄኛው ዝቅ ይላል። በኋላ ቴብል ኦፍ ኮንተንት ላይ ሲያመጣልን ኦን ዘ ኢንሰርት ታብ የሚለውን ዋና ርዕስ ያደርገዋል። ሄዲንግ 2 ገባ ብሎ ይጀምራል ማለት ነው። ከዛ ፔጅ ነምበራቸውን ያመጣል ማለት ነው። እንደዚህ ስላደረግን ብቻ በቀላሉ ፔጅ ነምበር ይሰጥልናል ወርድ ማለት ነው። ቴብል ኦፍ ኮንተንት እንዴት ይሰራል የሚለውን እናያለን ማለት ነው በኔክስት እዚሁ ቀጣይ ቪዲዮ ላይ ተከታትላችሁ እዩት ማለት ነው። ቼንጅ ስታይል የሚለው ቦታ ላይ ደግሞ ፓራግራፍ ስፔሲንግ ምንለው አለ። ፓራግራፍ ስፔሲንግ ለምንድን ነው የሚያገለግለው? እዚህ ጋር እንደምታዩት ኮምፓክት የሚለውን ስመርጠውና ታይት የሚለውን ስመርጠው ታይት የሚለውን ስመርጠው ኦፕን የሚለውን ስመርጠው እኩል አይነት ስፔሲንግ የለውም ማለት ነው። ኮምፓክት ካልኩት እየተጠጋጋ ይሄዳልኝ ፓራግራፉ። ይሄንኛውን ስመርጥ የተወሰነ ዘና ዘና ይላል ማለት ነው። ለምሳሌ ኮምፓክት ስለው በዚህ መልኩ ተጠጋግቷል። ከእንደገና ታይት የሚለውን ብመርጠው እንደዚህ ስፔሱን ይቀይራል ማለት ነው። ሌላኛው ፋይንድ፣ ሪፕሌስ፣ ሴሌክት የሚሉ ነገሮችም አሉ። ለምሳሌ ፋይንድ ማድረግ የፈለግነው ዘይ የሚለውን ወርድ ከሆነ እዚች ጋር ክሊክ ሳደርግ እዚህ ጋር ሰርች ያመጣልኛል። ፋይንድ ብዬ ስጽፍ ዘይ ብዬ ስጽፍ TH EY ዘይ ብዬ ስጽፍ እዚህ ጋር በምታዩት መልኩ ከለር ያደርግበታል ማለት ነው። ፋይንድ ለዚህ ቴክስቶችን ወርዶችን ለመፈለግ ያገለግላል ማለት ነው። ሪፕሌስ ደግሞ ፋይንድ አድርገን ያገኘነውን ወርድ መቀየር ስንፈልግ ነው። ለምሳሌ ሪፕሌስ ሚለውን አንዴ ልጫልና ዘይ ሚለውን ራሱን ቃሉን መቀየር ብፈልግ ፋይንድ ዋት ሚለው ላይ ዘይ ጽፋለሁ። ሪፕሌስ ዊዝ ሚለው ላይ ለምሳሌ አር ብዬ ብጽፈው ሪፕሌስ ብለው ሪፕሌስ ኦል ስለው ይቀየርልኛል ማለት ነው። እዚህ ጋር ዘይ ሚለውን ይሄዳ አር እያለ ይቀየርልኛል ማለት ነው። እዚህ ሪፕሌስ ለመቀየር ያገለግላል ማለት ነው። ሰሌክት ላይ በቀላሉ ሰሌክት ኦል ብለው ሙሉን ቴክስት ሰሌክት ያደርግልኛል ማለት ነው። ይሄንም በማውሱ በቀላሉ መስራት ይቻላል። እዚህ ጋርም ሰሌክትን ታገኙታላችሁ ማለት ነው። እሺ አሁን ደግሞ የምንቀጥለው ኢንሰርት ላይ ይሆናል። ኢንሰርት ላይ ምን አለ? ኢንሰርት በተንን ክሊክ ስናደርገው እዚህ ጋር የምታዩቸው ፔጅ፣ ቴብልስ፣ ኢላስትሬሽን፣ ፔጅስ፣ ቴብልስ፣ ኢላስትሬሽን የሚባሉ ግሩፖች ይኖራሉ። እነሱ ጋር ዋና ዋና የሚባሉትን እያየን እንሄዳለን ማለት ነው። ለምሳሌ ፔጅ ላይ ስንገባ ከቨር ፔጅ፣ ብላንክ ፔጅ፣ ፔጅ ብሬክ የሚባል ነገር አለ። ለምሳሌ ኢንሰርት አልኩና ብላንክ ፔጅ የሚለውን ብቻ ነው አንድ ፔጅ ታች ይጨምርልኛል ማለት ነው። አንድ ፔጅ ኢንሰርት ማድረግ ስፈልግ ብላንክ ፔጅ እያልኩ ሄዳለሁ ማለት ነው። ከቨር ፔጅ ባይ ዲፎልት የራሱ የሆነ ከቨር ፔጅ ይኖረዋልኝ ወርድ። ይህንን በመጫን የምፈልገውን የከቨር ፔጅ ስታይል በመምረጥ ከቨር ፔጅ መስራት እችላለሁ ማለት ነው። እዚህ ጋር እንደምታዩት ይር መጻፍ እንችላለን። ታይፕ ኦፍ ዘ ዶክመንት ታይትል መጻፍ እንችላለን። እንደዚህ እያጻፍን ዲፎልት ከቨር ፔጅ መጠቀም እንችላለን ማለት ነው። ፔጅ ብሬክ የሚባል አለ። ይህንን ዲቴይል የተለያዩ ፔጅ ነምበር ስንሰጥ አንድ ዶክመንት ላይ ፔጅ ብሬክን በደንብ ስለምንጠቀምበት እናየዋለን። ፔጅ ብሬክ አላማው እዚህ ጋር ምስሉ ላይ እንደምታዩት እያንዳንዱን ፔጅ የተለያየ ስታይል ለመስጠት ብሬክ እንዲያደርግልን ኮንቲኒየስ የሆኑ ለምሳሌ ፔጅ ነምበር ስንሰጥ ኮንቲኒየስ ነው የሚሰጥ። ብሬክ ካደረግነው ግን ኮንቲኒየስ እንዳይሰጠው ያደርጋል ማለት ነው። እንደዚህ አይነት ነገሮችን መስራት ስንፈልግ ነው የምንጠቀምበት ማለት ነው። ይሄንን ፔጅ ነምበር ላይ የተለያየ ፔጅ ነምበር አሰጣጥ ላይ እንመለስበታለን ማለት ነው። ሌላኛው ኢንሰርት ላይ ያለው ነገር ምንድነው?
ቴብል፣ ፒክቸር፣ ክሊፕ አርት፣ ሼፕ የሚባሉ ነገሮች አሉ። እነሱንም እያየን እንሄዳለን ማለት ነው። ኢንሰርት ቴብል ላይ ኢንሰርት ቴብል እና ድሮ ቴብል አለ። ለምሳሌ እርሳችን እንውረድና ኢንሰርት ቴብል ላይ ስንሰራ ኢንሰርት ቴብል ላይ ከገባን ፔጅ ነምበር ኦፍ ኮለመን እና ነምበር ኦፍ ሮ ጽፈን ነው ኢንሰርት የምናደርግለት ማለት ነው። ለምሳሌ 6 ኮለመን 4 ሮ ብንል ኦኬ ስንለው በዚህ መልኩ ያመጣልናል ማለት ነው። 6 ኮለመን 4 ሮ ወደ ታች ስለወረደ ነው 4 ሮ ይኖረናል ማለት ነው። ይሄ ኢንሰርት ለማድረግ ሲሆን በሌላ መልኩ ኢንሰርት ማድረግ ስንፈልግ ኢንሰርት ብለን ቴብል ላይ እዚህ ጋም ድሮ ማድረግ ይቻላል ማለት ነው። የሚፈልገውን ያክል ኮለመን ቁጥር ይሰጠናል። እዚህ ጋር እንደምታዩት 5 ለምሳሌ አሁን ሰሌክት ያደረኩት 5 ኮለመን 3 ሮ ይሆናል ማለት ነው። ይሄን ክሊክ ባደርገው ባይ ዲፎልት በአንዴ ክሊክ ያደርግልኛል ማለት ነው። ሌላኛው ድሮ ቴብል የሚባል አለ። ቴብል ላይ ደግሞ ድሮ ቴብል ለምሳሌ ድሮ አድርገን መሳል ብንፈልግ መጨመር ብንፈልግ ድሮ ቴብል የሚለውን አንዴ እንጫንና እዚህ ጋር እንደምታዩት ከርሰሯ የእርሳስ ምልክት ትይዛለች። እንደዚህ አይነት ነገሮችን መስራት ስንፈልግ ቴብል ላይ ድሮ ቴብልን እንጠቀማለን ማለት ነው። እሺ ኢንሰርት ቴብል እና ድሮ ቴብልን በዚህ መልክ አየን። ቴብል ላይ ደግሞ የተለያዩ ኤዲቲንጎችን ሮ መጨመር፣ ኮለመን መጨመር፣ ዲዛይን ማድረግ ምናምን በሌላ ቪዲዮ እንመለስበታለን ማለት ነው ዲቴይል። እሺ አሁን ሌላኛው ኢንሰርት ላይ የሚገኙ ነገሮች ምንድነው? ፒክቸር፣ ክሊፕ አርት ምንላቸው ነገሮች አሉ። ለምሳሌ ፒክቸር የሚለውን አንዴ በመጫን ዲፎልት ፒክቸር ካለን ፒክቸሮች እንጠቀማለን። ዲፎልት ፒክቸር ካለን ፒክቸር ማስገባት እንችላለን። ካልሆነ ደግሞ ለምሳሌ ዲስክቶፕ ላይ ፎልደር ላይ በመሄድ እንፈልጋቸውን ፒክቸሮች ማስገባት እንችላለን ማለት ነው። ለምሳሌ እንደዚህ አይነት ፒክቸር ልናስገባ እንችላለን ማለት ነው። ፒክቸር እዚች ጋር ከጥግ ላይ በመያዝ ፒክቸሯን ድሮ ስክሮል በማድረግ ማንቀሳቀስ እንችላለን ማለት ነው። ከዚህ በፊት እንዳየነው ዋራፕ ቴክስት ላይ በመግባት ደግሞ ስኩዌር ቢሃይንድ ቴክስት ኢን ፍሮንት ኦፍ ቴክስት እያል ፒክቸሯን ኢፌክት ልንሰጣት እንችላለን ማለት ነው። ሌላኛው ክሊፕ አርት የሚባል አለ። ክሊፕ አርት ደግሞ ምንድነው? ሌላ የፒክቸር አይነት ሲሆን ለምሳሌ ኮምፒውተር ብለን ጽፈን ጎ ብንለው የኮምፒውተር ኢሜጅ ይመጣልናል። እንደዚህ አይነት ምስሎችን ማስገባት ብንፈልግ ደግሞ ክሊፕ አርትን እንጠቀማለን ማለት ነው። ሼፕ፣ ስማርት አርት፣ ቻርት የሚባሉ ነገሮች አሉ። እዚህ ጋር በምታዩት መልኩ ክሊፕ አርቷ ገብታልናለች ማለት ነው። እችንም በተመሳሳይ ስኬር በማለት ማንቀሳቀስ እንችላለን። ቢሃይንድ ቴክስት ኢን ፍሮንት ኦፍ ቴክስት እያልን ከፒክቸሩ ከጽሁፋችን ጋር ያለውን ኢፌክት ማስተካከል እንችላለን ማለት ነው። እሺ ሼፕ ማስገባት ስንፈልግ ሼፕ የሚለውን እንጫናለን። እንፈልገውን አይነት ሼፕ እዚህ ጋር እየመረጥን እንደዚህ ድሮ እያደረግን መሳል እንችላለን ማለት ነው። ሌላኛው ምንድነው? ስማርት አርት የሚባል አለ። ስማርት አርት የተለያዩ አይነት ስታይሎችን ያመጣልናል። ለምሳሌ ፕሮሰስ ብለን የፕሮሰስ ምልክቶችን መጠቀም እንችላለን። በዚህ መልኩ የምንፈልገውን ስታይል በመምረጥ ሊስትስ ብለን እንደዚህ አይነት ጽሁፎችን መጻፍ ብንፈልግ ስማርት አርትን መጠቀም እንችላለን ማለት ነው። እዚህ ጋር እንደዚህ አይነት ስማርት አርት ማስገባት እንችላለን። ቼንጅ ማድረግ ብንፈልግ ከነዚህ ካሉት ስታይሎች ውስጥ መቀየር እንችላለን ማለት ነው። በዚህ መልኩ ቴክስት ማስገባት ብንፈልግ በፒራሚድ መልኩ እዚህ ጋር ቴክስት የሚለው ላይ እየጨመረን እንሄዳለን ማለት ነው። ብዙ አይነት ስታይሎች አሉ። እዚህ ጋር ገብታችሁ የምትፈልጉትን እየመረጣችሁ
አድ ማድረግ ትችላላችሁ። ራይት ክሊክ እያደረጋችሁ እዚህ ጋር ሰርክል አይነት ኢሜጆችን መጠቀም ትችላላችሁ። እንደዚህ የምትፈልጉትን ማስገባት ይቻላል ማለት ነው። ፎርማት ላይ በመሄድ ቢሃይንድ ቴክስት ወይም ኢን ፍሮንት ኦፍ ቴክስት እያላችሁ ኤዲት ልታረጉት ትችላላችሁ ማለት ነው። ቢሃይንድ ቴክስት ብለው ከቴክስቱ ጋር ወይም ከሌሎች ኢሜጆች ጋር አይጋጭም ማለት ነው። በዚህ መልኩ ማስተካከል እንችላለን ማለት ነው። ስኩዌር እዚጋ ቴክስት የሚለው ላይ ጽሁፎችን እየጻፈን መሄድ እንችላለን ማለት ነው። የትኛውንም ኢሜጅ ስናጠብ ወይም ስናስተካክል ዲያጎናል ላይ በመያዝ በዚህ መልኩ ዳብል ቀስት ስትመጣ ማንሸራተት እንችላለን ማለት ነው። ማስፋት ማጥበብ እንችላለን ማለት ነው። ቻርት ኢንሰርት ማድረግ ስንፈልግ ደግሞ ቻርት የሚለውን ክሊክ በማድረግ የተለያዩ አይነት ቻርቶችን ማስገባት እንችላለን ማለት ነው። እዚህ ጋር ኮለመን ቻርት፣ ላይን ቻርት የሚለው አሉ። እዚህ ጋር እንደምታዩት ላይን ቻርት ሲሆን እነዚህ ናቸው። ኮለመን ቻርት ሲሆን እነዚህ ናቸው። አንዱን ቻርት ክሊክ በማድረግ በዚህ መልኩ ቻርት ኢንሰርት ማድረግ እንችላለን ማለት ነው። ቻርት ስትከፍቱ ኤዲት ማድረጊያውን በጎን በኩል ኤክሴል ነው የሚያመጣላችሁ። ዳታውን ኤዲት ማድረግ ይቻላል ማለት ነው። ዲቴይል ስለ ቻርት ኤዲቲንግም በሌላ መልኩ ማየት እንችላለን ማለት ነው። እስካሁን የሰራችሁትን ነገር ደግሞ ስክሪንሾት መስራት ትችላላችሁ ማለት ነው። እዚሁ ኢንሰርት በተን ላይ ስክሪንሾት ሚላለ ስክሪንሾት ተጠቅመን ኢንሰርት ስክሪንሾት ስክሪን ክሊፒንግ እንልና እንደዚህ የምንፈልገውን ቆርጠን እዚህ ጋር መምጣት እንችላለን ማለት ነው። ከሌላ ፔጅ ያለን ነገር ቆርጠን እዚህ ጋር መምጣት እንችላለን ማለት ነው። እሺ ሃይፐር ሊንክ የሚባል ልክ ኢንተርኔት ላይ ስታነቡ እንደምታገኙት አይነት ሊንክ እዚህ ጋር ኮምፒውተር የሚለውን ቴክስት ዳብል ክሊክ አድርጋችሁ ሃይፐር ሊንክ ዶክመንት ላይ የምትፈልጉትን ቴክስት በመምረጥ ሃይፐር ሊንክ መስራት እንችላለን። ለምሳሌ ይሄንን ቴክስት ዳብል ክሊክ ባደርግለት ይሄ ቴክስት ኮንትሮል ክሊክ ይለኛል። እንደምታዩት ኮንትሮልን ተጭኜ ክሊክ ሳደርገው የስ ይላል። ከጀርባው ቴክስት ሊንክ አረኩለት ማለት ነው። ሶ ሃይፐር ሊንክ ለመስራት ራይት ክሊክ ዳብል ክሊክ አድርገን ሴሌክት እናደርገውና ሃይፐር ሊንክ የሚለውን በመጫን ዶክመንት ላይ እንሄዳለን። ወይም ደግሞ ምንፈልገውን አታች ማድረግ ምንፈልገውን ዶክመንት እንመርጣለን። ፋይሉ ያለበትን ቦታ መርጠን ዳብል ክሊክ ስናደርገው ሊንክ ያደርገዋል ማለት ነው። ዳብል ክሊክ ኦኬ፣ ሴሌክት ኦኬ ስንለው ሊንክ ያደርገዋል። ሊንኩን ለመክፈት ኮንትሮልን ተጭነን ክሊክ ኮንትሮልን ስንጫን የእጅ ምልክት ትመጣለች። ክሊክ ስናደርገው ይከፍታል ማለት ነው። ሌላኛው ሲምቦል ነው። ሲምቦል የሚባሉ አሉ። እዚህ ጋር እንደምናየው ሞር ሲምቦልስ በመግባት የተለያዩ ምልክቶችን መምረጥ እንችላለን። ሲምቦልስ ላይ በመግባት ዊዲንግስ ሚለውን የፎንት ታይፕ በመምረጥ ለምሳሌ የስልክ ምልክት፣ የፖስታ ምልክት ምናምን ማስገባት እንችላለን ማለት ነው። ይህንን ሰሌክት አድርጌ ኢንሰርት ስል ፔጃችን ላይ የስልክ ምልክት ይገባል ማለት ነው። ሌላኛው ዴት ኤንድ ታይም ይባላል። ኢንሰርት ላይ እዚች ጋር ዴት ታይም የምትለውም በመጫን ምንፈልገውን የዴት ታይፕ እንመርጣለን። መንዳይ ለምሳሌ የሚለውን ኦኬ ስለው በዚህ መልኩ ዴት ይገባልናል ማለት ነው። በዛሬው ቪዲዮ ፔጅ ላይአውት፣ ሪፈረንስ፣ ሜሊንግ፣ ሪቪው፣ ቪው የሚሉትን ይዤላችሁ መጥቻለሁ ማለት ነው። ወደ ቪዲዮአችን ከመሄዳችን በፊት ለቻናሌ አዲስ የሆናችሁ ፕሊዝ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረጋችሁን አትርሱላለሁ። ወደ ቪዲዮአችን በዛሬው ቪዲዮ ከፔጅ ላይአውት እንጀምራለን ማለት ነው። ሶ ፔጅ ላይአውት የሚለውን በመጫን ፔጅ ላይአውት ላይ ምን አለ? ፔጅ ሴትአፕ፣ ፔጅ ባክግራውንድ፣ ፓራግራፍ የሚሉ አሉ። ለምሳሌ ፔጅ ሴትአፕ ፔጅ ላይአውት ላይ ፔጅ ሴትአፕ የምንላቸው ማሪጅን፣ ኦሪየንቴሽን፣ ሳይዝ፣ ኮለመን፣ ብሬክ የሚሉ አሉ።
ማሪጅን ምንለው ከዚህ ጋር እንደምናየው ለምሳሌ ይሄን ክሊክ አድርጌ አሁን ናሮ ላይ ነው ያለ ዋይድ ባደርገው የፔጁ ስታይል ይቀየራል ማለት ነው። እዚህ ጋር እንደምታዩት ጽሁፉ ገባ ብሎ ነው የጀመረው። በዚህ መልኩ ይሆንልናል ማለት ነው። ኦሪየንቴሽን ምንለው ደግሞ ፖርትሬት እና ላንድስካፕ የሚባል አለ። ለምሳሌ ፖርትሬት አሁን ያለበት ስታይል ነው በቋሚ መልኩ ለማየት ስንፈልግ ሲሆን ላንድስኬፕ ካልነው ደግሞ ወረቀቱን በሌላኛው ሳይድ አዙረን ስናየው በሰፊው ሳይድ መስራት ስንፈልግ ላንድስኬፕ እንላለን ማለት ነው። ሳይዝ ምንለው ደግሞ እዚህ ጋር እንደምታዩት A3 A4 A5 ሚል አለ። ትልቅ ነገሮችን ስንጽፍ A5 ላይ እንጠቀማለን። ዲፎልቱ ግን በብዛት የምንጠቀምበት A4 ይሆናል ማለት ነው። A3 A4 እያልን መቀየር እንችላለን ማለት ነው። ሌላኛው ኮለመን ነው። ኮለመን ላይ ከዚህ በፊትም እንዳየነው ፔጁን በተለያየ አይነት ኮለመን መከፋፈል ስንፈልግ 1 2 3 እያልን መክፈል ስንፈልግ ኮለመን እንጠቀማለን ማለት ነው። እዚህ ጋር ለምሳሌ የተጻፉ ጽሁፎች ላይ ኮለመን መክፈል ብንፈልግ ሰሌክት እናደርገዋለን ጽሁፉን። እዚህ ጋር እንደምታዩት ኮለመን ሚል አለ ፔጅ ላይአውት ላይ ኮለመን ላይ 1 2 3 ሚል አለ። ለምሳሌ 2 አረኩት እዚህ ጋር 2 ሳረገው እኩል ነው የሚከፍለው። 3 ያደረኩት ሌፍት ኤንድ ራይት ሚሉ አሉ። ለምሳሌ ሌፍት ባድርገው ልክ እንደ ጋዜጣ ጽሁፍ በሌፍት ሳይድ ያለውን ትንሽ አድርጎ በራይት ሳይድ ያለውን ሰፋ ያደርገዋል ማለት ነው። ራይት ሳድርገው ደግሞ በተቃራኒው ይሆናል ማለት ነው። ሌላኛው ብሬክስ ሚል አለ። ብሬክስ ሚለውን አንዴ በመጫን ለምሳሌ ኔክስት ፔጅ ካልነው ወደ ቀጣይ ፔጅ ይሄዳል። ለምሳሌ ከዚህ በፊት የቆረጥነው ላይ ወደ 2 ያደረግነው ላይ ብሬክስ ሂደን ኔክስት ፔጅ ብንለው ኮለመን ብንለው ወደ ሁለተኛው ኮለመን ላይ ሽፍት ያደርግልናል ማለት ነው። ሶ ብሬክስ ኮለመን ካል ከአንድ ኮለመን ወደ ሌላኛው ኮለመን ብሬክ ወደ ሆኑት ኮለመን ሲሆን ኔክስት ፔጅ ካል ነው ግን ወደ ቀጣይ ፔጅ ሄድልን ነው። እንደምታዩት ኔክስት ፔጅ ስለው ወደ ታች ይወርዳል ማለት ነው። ብሬክስ ኔክስት ፔጅ ትልቁ ጥቅም ግን ፔጅ ብሬክ ስንሰራ የተለያየ አይነት ፎርማቲንግ የተለያየ ሂደር የተለያየ ፉተር የተለያየ ፔጅ ነምበር መጠቀም ስንፈልግ ይሄንን በደንብ እንጠቀምበታለን ማለት ነው። ይሄንን ዲቴይል በሌላ ቪዲዮ እናየዋለን ማለት ነው። በጣም ጠቃሚ ነገር ነው። ለምሳሌ ፋይል ስትሰሩ ትልልቅ ፋይሎችን ስትሰሩ የመጀመሪያዎቹ ፔጅ አካባቢ የመጀመሪያው ፔጅ ከቨር ፔጅ ምንም አይሰጣውም። ከሁለት እስከ ተወሰነ ፔጅ ደግሞ ሮማን ነምበር ሊሆን ይችላል። ከዛ ከተወሰኑ ፔጆች ላይ ሂዶ ነው 1 ብሎ የሚጀምረው ማለት ነው። ሶ ሮማን ነምበር ፔጅ ነምበር የሌለውና ፔጅ ነምበር የሚጀምርበት የተለያየ ስታይል መስጠት ስንፈልግ ይሄንን እንጠቀምበታለን ማለት ነው። አሁንም እዚሁ ላይ ዋተርማርክ ፔጅ ከለር እና ፔጅ ቦርደርን እናያለን ማለት ነው። ዋተርማርክ ከዚህ በፊትም አይተነዋል። በደንብ ለማየት ያክል ዋተርማርክ ከስተም ዋተርማርክ ሚለውን በመንካት ቴክስት ዋተርማርክ ሚለውን እንጫናለን። ለምሳሌ ይሄንን ቴክስት መቀየር ከፈለግን መቀየር እንችላለን። ለምሳሌ ቴክኖሎጂ ብለን ጽፈን እዚህ ጋር ሆሪዞንታል ዲያጎናል ሚላለ ዲያጎናልን መምረጥ እንችላለን። ከለሩን ቀይረን ደማቅ እንዲሆን እዚህ ጋር ቼክ ቦክሷን እናነሳትና ኦኬ እንላለን ማለት ነው። እዚህ ጋር እንደምታዩት ከጀርባው ቴክኖሎጂ ሚል ቴክስት ይመጣል ማለት ነው። ፔጅ ከለር የከለራችን የፔጃችንን ከለር መቀየር ብንፈልግ በእንደዚህ መልኩ ከለሩን መቀየር እንችላለን ማለት ነው። እንደዚሁም ፔጅ ቦርደር እዚህ ጋር የተለያዩ የፔጅ ቦርደር አይነቶች አሉ። ከነዚህ መጠቀም እንችላለን ከፈለገን። ካልሆነም ደግሞ ሌላ ዲቴይል እዚህኛው ላይ የተለያዩ አይነት ፔጅ ቦርደሮች አሉ። እዚህ ጋር የምንፈልገውን መርጠን ፔጅ ቦርደር መስራት እንችላለን ማለት ነው። ለምሳሌ ወደ ላይ በኩል እንደዚህ የተለያየ አይነት ስታይሎች አሉ። እነዚህን መጠቀም እንችላለን ማለት ነው። ፔጅ ቦርደር ስንሰጥ ፈርስት ፔጅ ብቻ እንዲሰጥልን ማድረግ ከፈለገን ዚስ ሴክሽን ፈርስት ፔጅ ኦንሊ ሚለውን ኦኬ በማለት
ለፈርስት ፔጅ ብቻ እንዲሰጥልን ማድረግ እንችላለን። ለምሳሌ ከቨር ፔጅ ምናምን ስንሰራ እንጠቀምበታለን ማለት ነው። ፓራግራፍ የሚለው ግሩፕ ላይ ደግሞ ኢንደንት ኤንድ ስፔሲንግ የሚለው አሉ። ለምሳሌ ይህንን ቴክስት ሴሌክት አድርጌ ሌፍት የሚለውን ኢንደንት ላይ ክሊክ አድርገው ከሌፍት በኩል ምን ያክል ገባ ይባል ማለት ነው። ራይት የሚለውን ደግሞ ስጫ ነው። ለምሳሌ ሌላ ቴክስት ሴሌክት አድርጌ ራይት የሚለውን ስጫ ነው። ከራይት በኩል ምን ያክል ገባ ብሎ ይጀምር የሚለውን ነው የሚጠቅስልን ማለት ነው። ሌላኛው በፓራግራፍ መካከል ያሉትን ደግሞ ስፔሲንግ ብለን ለምሳሌ ቢፎር የሚለውን እዚህ ጋር ክሊክ አድርገው በፓራግራፉ ቢፎር መጀመሪያ ላይ ያለው ምን ያክል ይራራቅ የሚለውን ሲሆን አፍተር የሚለው ደግሞ ቢፎር እና አፍተር ከአንድ ላይን ወደ ሌላ ላይን ከአንደኛው ላይን በላይ ያለው ምን ያክል ክፍተት ይኖረው ወደ ታች ያለው ምን ያክል ክፍተት ይኖረው የሚሉትን ይወስኑልናል ማለት ነው። ይሄ ስፔሲንግ ወሳኝ ነው። ፔጆችን ማቀራረብ ስንፈልግ ይሄ ትልቅ ከሆነ 0 ብለን አውርደን እንዲገጥምልን ማድረግ እንችላለን፣ ቦታ እንዲኖረን ስንፈልግ ማለት ነው። ይሄንን 0 ማድረግ ይቻላል ማለት ነው። እንደምታዩት ይገጥማል ማለት ነው። ሪፈረንስ ላይ እንገባለን። ሪፈረንስ ላይ ደግሞ ቴብል ኦፍ ኮንተንትን እና ሳይቴሽን ባይብሊዮግራፊ የሚባሉትን እናያለን ማለት ነው። ቴብል ኦፍ ኮንተንት ለመስራት መጀመሪያ ከዚህ በፊት በነበረው ቪዲዮ እንዳየነው ኦን ዘ ኢንሰርት ታብ የተለያዩ 1-2 ሄዲንጎችን እንመርጥና ሄዲንግ እናዘጋጅለታለን። ቴብል ኦፍ ኮንተንት ምንድነው? ማውጫ ማለት ነው። ማውጫ ስንሰራ መጀመሪያ ርዕሶችን እናዘጋጃለን፣ ከዛ ፔጅ ነምበር እንዲሰራልን ማድረግ። ሶ ለምሳሌ ኦን ዘ ኢንሰርት ታብ የሚለውን ሴሌክት አደረግኩና ሄዲንግ 1 አደረግኩት። ከታች ደግሞ ሌላ ርዕስ ሄዲንግ 2 አደረግኩ። ለዚህም ሶስተኛው ላይ ሄዲንግ 1 ሚል መረጥኩ። ለምሳሌ ልዩነቱን ታይታላችሁ። ከዚህ በኋላ ኢንሰርት ላይ ከዚህ በፊት እንዳየነው ብላንክ ፔጅ ሚል ጨምረን ከፊት ለፊት ለሪፈረንስ ለቴብል ኦፍ ኮንተንት አንድ ቦታ አዘጋጀን። ቴብል ኦፍ ኮንተንት ለመስራት አሁን ያለንበት ጋር ሪቪው ሪፈረንስ ጋር ቴብል ኦፍ ኮንተንት ሚለውን እንጫንና ቴብል ኦፍ ኮንተንት ሚል ጽሁፍ ያለበትን ክሊክ ስናደርገው እዚህ ጋር እንዳያችኋቸው ኦን ዘ ኢንሰርት ታብ ዩ ካን እና ቱ ቼንጅ ሚሉትን ሴሌክት ያደረግንባቸውን ጽሁፎች መርጣቸዋል። ዩ ካን ኢዝሊ የምትለው ሄዲንግ 2 ስለሆነች ገባ ብሎ ጀመረ ማለት ነው። ሄዲንግ 3 ቢሆን ደግሞ እንደዚሁ ገባ እያለ ይሄዳል። ሁሉም ተመሳሳይ ፔጅ ላይ ናቸው። ለምሳሌ አንዱን ፔጅ ወርታች ብናወርደው ቱ ቼንጅ ላይ ክሊክ አድርገን ኢንሰርት ብላንክ ፔጅ ብለን ብንጨምር ሶስተኛ ፔጅ ላይ ወረደ ማለት ነው። ስለዚህ ይሄንን አፕዴት ማድረግ ብንፈልግ እዚህ ጋር ክሊክ በማድረግ ቴብል ኦፍ ኮንተንቱ ጋር ክሊክ በማድረግ ሪፈረንስ ጋር ሄደን ቴብል ኦፍ ኮንተንት ላይ አፕዴት ቴብል ብለን እዚህ ጋር መግባት እንችላለን። ወይም ደግሞ እዚቹ ጋር አፕዴት ቴብል ምትል ትመጣልናለች። እቺን ክሊክ በማድረግ አፕዴት ፔጅ ነምበር ኦንሊ እና ኢንታየሪ ቴብል ሚላለ ኮንተንቱንም ነው አፕዴት የሚያደርግላችሁ፣ ፔጅ ነምበሩን ብቻ ነው። አሁን የቀየርነው ፔጅ ነምበር ብቻ ስለሆነ ፔጅ ነምበር ስንለው እዚህ ጋር እንደምታዩት ታችኛውን 4 አለው ማለት ነው። በዚህ መልኩ ቴብል ኦፍ ኮንተንት ብዙ አይነት ዶክመንቶችን ስናዘጋጅ ባጭሩ ጀነሬት ያደርግልናል ማለት ነው። ርዕሶችን ብቻ ሄዲንግ ላይ ማስገባት ነው የሚጠበቅብን ማለት ነው። ሌላኛው ሳይቴሽን እና ባይብሊዮግራፊ የሚባል አለ። ባይብሊዮግራፊ ማለት ልክ እንደ ሪፈረንስ መጨረሻ ላይ የምንጠቀመው ሲሆን ይሄን አንዴ ክሊክ አድርገን እዚህ ጋር ክሊክ በማድረግ ምንፈልገውን ነገር እዚህ ጋር ባይብሊዮግራፊ ላይ መጨረሻ ፔጅ ላይ መጻፍ እዚህ ጋር መጻፍ ምንፈልገውን ነገር በመጻፍ ባይብሊዮግራፊ ማስገባት እንችላለን ማለት ነው። ሌላኛው ሳይቴሽን የሚባል አለ። ሳይቴሽን ማለት ደግሞ ምንድነው? አንድ ጽሁፍ ላይ መሀል ላይ ገብተን እዚህ ጋር የሰው ጽሁፍ ቢሆን ኢንሰርት ሳይቴሽን አድ ኒው ሶርስ ብለን ማን እንደጻፈው ምናምን እዚህ ጋር በመጻፍ ለምሳሌ ዝም ብዬ ቴክስት ጻፍኩበትና ኦኬ ያልኩት በምን መልኩ እንደሚያስቀምጠው እናያለን። እንደዚህ በብራኬት የላሰው ንግግር መሆኑን ሳይት ያደርግልናል ማለት ነው። ሜሊንግ ላይ እንገባለን። ሜሊንግ ደግሞ ስታርት ሜል መርጅ የሚል ኦፕሽን አለው። ሜሊንግ በተን ላይ ክሊክ እናደርጋለን።
ስታርት ሜል መርጅ የሚል ኦፕሽን አለ። ይህ ትንሽ ሰፋ ስለሚል በሌላ ቪዲዮ እንመለስበታለን። ሀሳቡ ግን ምንድነው? ስታርት ሜል መርጅ አንድ ሌተር ጽፈን ለተለያየ አይነት አድራሻ የሚበተን ከሆነ አንድ ተመሳሳይ ኮንተንት ያለው ሌተር ለተለያየ አድራሻ የሚበተን ከሆነ አንዴ ብቻ ሌተሩን እናዘጋጅና አድራሻውን በዳታቤዝ ኮኔክት አድርገን ዳታቤዝ ሰርተን ኮኔክት እናደርግና ወደ ተለያየ አድሬስ እንዲበተን በቀላሉ መስራት የሚያስችል ስራን የሚያቀል የሌተር አጻጻፍ አይነት ነው ማለት ነው። በቀጣይ ቪዲዮ እንመለስበታለን ማለት ነው። የሚቀሩን ሪቪው እና ቪው ይሆናሉ ማለት ነው። አጠቃላይ የወርድ ዋና ዋና በተኖችን ስናይ እነዚህ ይቀሩናል ማለት ነው። ሶ ሪቪው ላይ ምንድነው ያለው? ስፔሊንግ ቼክ የምናደርግበት ቦታ ፕሩፊንግ የሚባል አለ። ስፔሊንግ ኤንድ ግራመር እንደዚህም ወርድ ካውንት ያለበት ማለት ነው። ስፔሊንግ ኤንድ ግራመር አለ። ለምሳሌ እዚህ ጋር የሆነ ጽሁፍ ስጽፍ ኮምፒውተር ብዬ ለመጻፍ ስጽፍ የሆነ ስፔሊንግ ብስህተት እዚህ ጋር ያሰምርልናል። ስለዚህ እዚህ ጋር ስፔሊንግ ኤንድ ግራመር ቼክ ላይ ገብቼ ኤረሩን ማግኘት እችላለሁ። ራይት ክሊክ ብለን በቀላሉ እናገኘዋለን። ትክክለኛ ቦታ ደግሞ ዋናው ቦታ እዚህ ጋር ይሆናል ማለት ነው። ኮምፒውተር የሚለውን ኤረሩን ኢግኖር ማድረግ እንችላለን፣ ወይም ደግሞ እዚህ ጋር ሪሌትድ የሆነ ትክክለኛውን ጽሁፍ ፈልገን ኢንሰርት ማድረግ እንችላለን ማለት ነው። ትክክለኛውን ጽሁፍ እዚህ ጋር ጽፈን ኢንሰርት ማድረግ እንችላለን። ሶ ዲክሽነሪ ላይ ካለ እዚህ ሊስት ላይ ይመጣል ማለት ነው። አሁን ግን በቀላሉ ለምሳሌ ራይት ክሊክ እናድርግና ኮምፒውተር ቲ ነው የሚቀረው አይደለ? ራይት ክሊክ እናድርጋለን፣ ትክክለኛውን ወርድ ያመጣልናል ማለት ነው። ሶ እዚህ ጋር የሚመጡ ነገሮች ስፔሊንግ ላይ ያሉ ጽሁፎች ላይ ነው ማለት ነው። ስፔሊንግ ቼከር ላይ ያሉት ናቸው እዚህ ጋር ሊስት ላይ የሚመጡልን ማለት ነው። ሶ ክሊክ በማድረግ መጻፍ እንችላለን። ሶ ስፔሊንግ ኤንድ ግራመር የሚለው የስፔሊንግ እና የግራመር ችግርን ለማስተካከል፣ ስፔሊንግ ሲሆን ቀይ ነው የሚያሰምረው፣ ግራመር ሲሆን ደግሞ አረንጓዴ ነው የሚያሰምረው። ለምሳሌ የመጀመሪያ ሌተር ካፒታል መሆን ካለበት ስሞል ብናደርገው አረንጓዴ ያሰምርበታል ማለት ነው። ስፔሊንግ ኤንድ ግራመር ቼክ ላይ ብንሄድ እንደዚህ እንደምታዩት አረንጓዴ ያሰምርበታል ማለት ነው። ሶ ራይት ክሊክ አድርገን ኮምፒውተር ብለን ማስተካከል እንችላለን። ሶ ስፔሊንግ እና ግራመር ለማስተካከል ይሄንን እንጠቀማለን። ሌላኛው ወርድ ካውንት የሚላል። ይሄንን አንዴ ክሊክ ብናደርገው እዚህ ፔጅ ላይ ምን ያክል ወርድ እንዳለ በቀላሉ እዚህ ጋር ያመጣልናል። እያንዳንዱን ነገር እዚህ ጋር በቀላሉ ያመጣልናል ማለት ነው። ይሄንን በማንበብ መረጃ መውሰድ እንችላለን ማለት ነው። ወርድ ካውንትን ታችም እናገኛለን። እዚህ ጋር እንዳያችሁት 188 ነው የሚለው። በዚህ መልኩ ማየት እንችላለን ማለት ነው። የመጨረሻው ምንድነው? ቪው ሚል አለ። ቪው በተን ላይ የምናገኘው ምንድነው? እዚህ ጋር በሾርት ከት የምናገኛቸውን ነገሮች ቪው ላይ የምናገኛለን። ፕሪንት ላይአውት፣ ፉል ስክሪን ሪዲንግ፣ ድራፍት፣ እንደዚሁም ሩለር። ፕሪንት ላይአውት እዚህ ጋር ቪው በተንን አንዴ ክሊክ እናድርግና ፕሪንት ላይአውት አሁን ያለንበት ስታይል ነው፣ የቪው ስታይል ነው። ድራፍት ስንል በዚህ መልኩ ስታይሉ ይቀየራል። ድራፍት ሴክሽን ብሬክ ምናምን ስንሰራ፣ ኤዲቲንግ ስንሰራ ነው የምንጠቀምበት። በሌላ ቪዲዮ እናየዋለን። ፕሪንት ላይአውት ወደ ኖርማል ለመመለስ የምንጠቀመው ይሆናል። እንደዚህ እንደምታዩት ፕሪንት ላይአውት፣ ፉል ስክሪን ሪደር ኤንድ ድራፍት የሚሉት እዚሁ ጋም አሉ ማለት ነው። እንደዚሁም አውትላይን፣ ፉል ስክሪን ሪደር ለማንበብ በዚህ መልኩ ፉል ይሆናል ማለት ነው። ኔክስት እያልን በቀላሉ ለማንበብ ብዙ ፔጅ ሲሆን እንጠቀምበታለን ማለት ነው። ይህንን ክሎዝ ብለን አውትላይን ብለን ደግሞ አውትላይን እንዲያመጣልን ስንፈልግ ነው ማለት ነው። ሌላኛው ሩለር የሚባል አለ። እዚህ ጋር ሩለር እዚህ ጋር የምታዩት ማስመሪያ፣ እዚህ ጋር በጎን ሳይድ የነበረው ማስመሪያ ሩለር የሚለውን ስነካ ጠፍቷል። ክሊክ ስናደርገው ይመጣል ማለት ነው። በዚህም በኩል ይመጣል ማለት ነው። ይህ ትልቅ ጥቅም ነው ያለው። ለምሳሌ ፔጅ ሴታፕ ጋር በቀላሉ ለመግባት ቅድም ከዚህ በፊት ፔጅ ላይአውት ላይ ያገኘነውን ባጭሩ እዚህ ጋር ደብል ክሊክ በማድረግ ፖርትሬት ኤንድ ላንድስኬፕ የሚሉትን በቀላሉ ማምጣት እንችላለን። የፔጁን ስፋት የምንቆጣጠርበት ይሆናል እዚህ ጋር እንደምታዩት። እንደዚሁም ኤዲቲንግ ላይ
ፔጃችንን እስከ መጨረሻው መጠቀም ስንፈልግ እዚህ ጋር ደብል ክሊክ ትመጣለች ሩለሩ ላይ ለዚህ ከፍ እያደረግን ማስተካከል እንችላለን ማለት ነው። ከፍ ዝቅ እያደረግን ማስተካከል እንችላለን። ግሪድ ላይንስ ብለን ደግሞ እንደዚህ ስኩዌር ማምጣት እንችላለን። ለምሳሌ ድሮይንግ ምናምን የሚጠቀሙ ሰዎች በደንብ ዲቴይል ፔጁን ለመጠቀም ግሪድ ላይንን መጠቀም ይቻላል ማለት ነው። እሺ ዶክመንት ቪው ላይ ያሉ ነገሮችን አየን። አሁን ደግሞ ሾው ላይ ያሉ ነገሮችን ቅድም እንዳየነው ሩለር ግሪድ ላይንስን አይተናል። በመጨረሻም ናቪጌሽን ፓን የሚለውን ክሊክ በማድረግ በጎን ናቪጌት ማድረግ የምንፈልጋቸውን ነገሮች ማምጣት እንችላለን ማለት ነው። ርዕሶችን ለምሳሌ ባይብሊዮግራፊ የሚለውን ክሊክ ስናደርገው እዚህ ጋር ይገባል። ብዙ ኮንተንቶች ቢኖሩት ኮንተንቶችን ክሊክ እያደረግን በቀላሉ መሄድ እንችላለን ማለት ነው። ዛሬው ቪዲዮ የወርድ ማጠቃለያ ፕሮጀክት የሆነውን ወርድ ፕሮሰሲንግ እንጀላችሁ መጥቻለሁ። ወርድ ፕሮሰሲንግ ምንድን ነው? የተለያዩ የወርድ ኤዲቲንጎችን እንዴት በአንድ ፔጅ መጨረስ እንችላለን፣ እንዴት በተሻለ ኤዲቲንግ እንዴት ኤዲት ማድረግ እንችላለን፣ ወርድ ላይ የተለያዩ ቴክኒኮችን ተጠቅመን አሪፍ የሆኑ ስራዎችን እንሰራለን ማለት ነው። ከዚህ በመቀጠል ወደ ኤክሴል የምንቀጥል ይሆናል ማለት ነው። ወደ ቪዲዮአችን ከመሄዳችን በፊት ለቻናሌ አዲስ የሆናችሁ ፕሊዝ ሰብስክራይብ እንድታደርጉልኝ እጠይቃለሁ። የተከበራችሁ የቻናል ደንበኞች ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ እጠይቃለሁ ማለት ነው። ወደ ቪዲዮአችን እሺ፣ በዛሬው ቪዲዮአችን ወርድ ፕሮሰሲንግ ምንድን ነው የሚለውን መጀመሪያው ጀምረን እናያለን ማለት ነው። ወርድ ፕሮሰሲንግ እንዴት እንሰራለን? ወርድ ፕሮሰሲንግ ማለት ምንድን ነው? አጠቃላይ እዚህ ጋር የምታያቸውን የተለያዩ የወርድ ኤዲቲንጎችን እንዴት በአንድ ፔጅ ብቻ የተለያዩ ስፔሲንጎችን ተጠቅመን ፕሮሰስ አድርገን መጨረስ እንችላለን የሚለውን እናያለን ማለት ነው። እዚህ ጋር በቁጥር በተቀመጡት መሰረት በቅደም ተከተል ቶሎ ቶሎ እንሰራለን ማለት ነው። የመጀመሪያው አንድ ቁጥር ወርድ ፕሮሰሲንግ የሚለው ጽሁፍ ምንድን ነው? ሄዲንግ ነው። እንግዲህ እንዳየው ነው ሄዲንግ እንዴት ይሰራል የሚለውን እናያለን ማለት ነው። ከዚህ በፊት የለቀኳቸውን የተለያዩ ቪዲዮዎችን አይታችሁ ከሆነ የወርድ ፊላት እያደረገን ይሆናል ማለት ነው። ይህኛው ፋይናል ፕሮጀክት ይሆናል ወርድ ላይ። ይህንን ከሰራን በኋላ ወደ ማይክሮሶፍት ኦፊስ ኤክሴል እንሄዳለን ማለት ነው። ስለዚህ ከዋትስ ኮምፒውተር ኦር ከዊንዶውስ ጀምረን የተለያዩ አይነት የኮምፒውተር ትምህርቶችን እያየን ነው ማለት ነው። ስለዚህ ይህንን ቪዲዮ ብትከታተሉ የኮምፒውተር እውቀታችሁን እያሳደጋችሁ ትሄዳላችሁ ማለት ነው። ከጀማሪ እስከ አድቫንስ ድረስ የሚለቅ ይሆናል ማለት ነው። የቻናሉ ቤተሰቦች እንድትሆኑ ጋብዛችኋለሁ ማለት ነው። ስለዚህ ኢንሰርት ላይ በመግባት ሂደርን መስራት እንችላለን ማለት ነው። የመጀመሪያው ሂደር ነው። ሂደርን ክሊክ አድርገን ሂደር ላይ የተለያዩ የሂደር ታይፖች አሉ ማለት ነው። ከዚህ በፊት አይተናቸዋል። እንፈልገውን ሄዲንግ ታይፕ እንመርጣለን። እዚህ ጋር የምናየው how to process የሚለውን ስለሆነ ዋና ዋና ነገሮችን ነው እያየን የምንሄደው። ይሄ ወራል የመጀመሪያው የወርድ ታይፕ የሂደር ታይፕ ማለት ነው። ይሄንን በማጥፋት ወርድ ፕሮሰሲንግ ብለን እንጽፋለን ማለት ነው። ወርድ ፕሮሰሲንግ ከጨረስን በኋላ ክሎዝ ሂደር የሚለውን እንዘጋለን ማለት ነው። ወደ ቀጣዩ ስራ እንሄዳለን። ቀጣዩ ምንድነው? ቻፕተር 1 የሚለው ኤዲቲንግ ይሆናል ማለት ነው። ቻፕተር 1 ብለን እንጽፍና ኤዲት እናደርገዋለን ማለት ነው። ቻፕተር 1 ብለን ከጻፍን በኋላ ምን አይነት ኤዲቲንጎች ነው ያሉት? ካፒታል ሌተር ነው። እዚህ ጋር ስሞል ኤ እና ካፒታል ሌተር ላይ ክሊክ አድርገን አፐር ኬዝ የሚለውን እንመርጣለን። ፎንት ካፒታል ያደርግልናል። ሴንተር እናደርገዋለን። እዚህ ጋር ሳይዙን እንጨምራለን። ባክግራውንድ ከለር እንሰጠዋለን። ቴክስት ከለር እንሰጠዋለን ማለት ነው። ባክግራውንድ ከለር እዚህ ጋር ቴክስት ከለር እንመርጣለን። መጀመሪያ ባክግራውንድ ከለር እንሰጣለን። ባክግራውንድ ከለሩን አረንጓዴ እናድርገውና ቴክስት ከለሩን ዋይት እናድርገዋለን ማለት ነው። በታች ያለው ክሊክ እናድርግና አሁን የያዛቸውን ኤዲቲንጎች እናጠፋለን ማለት ነው። ባክግራውንድ ከለር እዚህ ጋር ሆም ላይ ክሊር ፎርማቲንግ የሚላለ ክሊር ፎርማቲንግ ተጠቅመን ማጥፋት እንችላለን። ወደ ኖርማል እንመለስ። ሶስተኛው ምንድነው? ኢንትሮዳክሽን ቱ ኮምፒውተር የሚለውን ጽሑፍ በመጻፍ እንዴት ኤዲት እናደርጋለን። ኢንትሮዳክሽን ቱ ኮምፒውተር የሚለውን ከጻፍን በኋላ እዚህ ጋር ፎንት ታይፕን መቀየር ነው።
በአልፋቤት የተቀመጠ ፎንት ሰርች እያደረጋችሁ መቀየር ትችላላችሁ። ወይም ባትሩ ሰርች ላይ ሉሲዳ ካሊግራፊ ሚል ታይፕ አለ። ሉሲዳ ስትሉ ሉሲዳ ብራይት ይመጣል። ይህንን አጥፍታችሁ ካሊግራፊ ይሄ ነው ፎንት ስታይሉ። ይህንን ሳይዝ እንጨምራለን፣ ሴንተር እናደርገውና አንደርላይን እናደርጋለን ማለት ነው። ኮለመን ብሬኪንግ ነው። ኮለመኑን ወደ 3 እንከፍላለን። ይህንን ለመስራት ደግሞ ያው ከዚህ በፊት እንደምናውቀው ኢኳል ራንድ የሚል ፎርሙላ አለ። ኢኳል ራንድ በማለት ኢንተር እንላለን። 3 ፓራግራፎች ይሰጠናል። ይህንን እናጠፋና የመጀመሪያውን ፓራግራፍ ኢዲት እናደርጋለን ማለት ነው። የመጀመሪያውን ፓራግራፍ ሴሌክት አድርገን ፔጅ ላይአውት እንገባለን። ኮለመን ባይ 3 ሞር ኮለመን ላይ እንገባለን። ባይ 3 ላይን ቢትዊን ከዚህ ጋር ኮለመኑን ወደ 1 እንመልሳለን። የመጨረሻው ኮለመን ላይ ሆነን ኮለመንስ ሞር ኮለመንስ ባይ 1 ዚስ ፖይንት ፎርዋርድ የምትለውን ሰሌክት አድርገን ኦኬ እንላለን ማለት ነው። እዚህ ጋር እንደምታዩት ወደ 1 ተመልሷል። ቀጣዩን ስራ እንሰራለን ማለት ነው። ቀጣይ የሚሆነው ወርድ አርት ነው። ኢንሰርት ላይ እንገባለን። ወርድ አርት እንመርጣለን። ወርድ አርት ታይፕ እንመርጥና ኮምፖነንት ኦፍ ኮምፒውተር ብለን እንጽፋለን ማለት ነው። ቀጣይ የሚሆነው ቡሌት ኤንድ ነምበሪንግ ነው። 1 ነጥብ ብለን እንጽፍና ኢንተር እናደርጋለን። ጽሁፉን ከጨረስን በኋላ ኢንተር ስንለው 2 ይላል። 2ን አንፈልገውም፣ እናጠፋና ወደ ቀጣዩ ኤዲቲንግ ነን 1.1 ብለን እንጽፍና 1.1 ብለን ስፔስ እናደርጋለን። 1.1 እንይዝልን። ቡሌት ኤንድ ነምበሪንግን ባጭሩ እዚህ ጋር እናገኛቸዋለን። ቡሌት ይሄ ነው። ነምበሪንግ ኤንድ ሊስትስ እነዚህን ማለት ነው አሁን እየሰራን ያለ ነው። 1.1ን ከጨረስን በኋላ ኢንተር እንላለን። 1.2ን እናጠፋና ቡሌትን እንጠቀማለን። ቡሌትን ከጨረስን በኋላ ኢንተር ብለን ይሄንን እናጠፋና 1.2 ነጥብ ብለን ስፔስ እናደርገው በ1.1 ስትሬት ይሄድልናል ማለት ነው። 1.2ን ከጨረስን በኋላ ኢንተር ብለን ኤዶት ብለን ስፔስ እናደርጋለን። ይህንን ከጨረስን በኋላ ኢንተር ብለን 1.3 እንቀጥላለን ማለት ነው። ኢንተር 1.4 እሺ። አሁን እንደምታዩት ፔጁ እየሞላ ነው። ገና ብዙ የምንጽፈው ነገር እያለ ፔጁ እየሞላ ነው። ይህንን ለማስተካከል ስፔሲንግ እንጠቀማለን ማለት ነው። ስፔሲንግ ማለት ሰሌክት እናደርግና እዚች ጋር እንደምታዩት ፎም ላይ ዳብል ቀስታለች። እችን መጠቀም እንችላለን። 1.5 ላይ እናረጋታለን። 5 ላይ እንደዚሁም ፔጅ ላይአውት ላይ ቢፎር ኤንድ አፍተር ሚላል አፍተር ሚላውን 0 እናደርገዋለን። ልክ እንደምታዩት ሰፊ ስፔሲንግ ያወጣልናል ማለት ነው። 7ኛ ፒክቸር ማስገባት ይሆናል። ይህንን ፒክቸር የምናገኘው ክሊፕ አርት ላይ ይሆናል። ኢንሰርት ክሊፕ አርት እንገባና ኮምፒውተር ብለን ጎ እንላለን። እዚህ ጋር ራሱን ኮምፒውተር ምስሉን እንፈልጋለን። እንደምታዩት አለ። ኢንሰርት በማድረግ እናስገባውና ኤዲት እናደርገዋለን ማለት ነው። እዚህ ጋር ዋራፕ ቴክስት የምትለው ላይ ስኬር እናደርገዋለን። እንደዚሁም ቢሃይንድ ቴክስት ኢንፍሮንት ኦፍ ቴክስት የሚለውን እንመርጥለታለን ማለት ነው። ኢንፍሮንት ኦፍ ቴክስት ከሆነ ከቴክስቱ ፊት ለፊት ይሆናል። እንደፈለገን ኤዲት ማድረግ እንችላለን ማለት ነው። 8ኛ ስታር ማስገባት ነው። ይህንን ሾፕ ላይ ነው የምንሰራው። ኢንሰርት ሸፕስ ላይ ስታርን እንመርጣለን። ሸፕ ላይ ስታርን ሰሌክት ካደረግን በኋላ እዚህ ጋር ድሮው እናደርጋለን ማለት ነው። ከዛ ኤዲት እናደርገዋለን። ከዛ ስታሩ ላይ ክሊክ አድርገን እንደዚህ ከለሩን መቀየር እንችላለን ማለት ነው። 9ኛ ቴብሉ ይሆናል ማለት ነው። ቴብሉን ለመስራት ኢንሰርት ቴብል ላይ እንገባለን። 4 ኮለመን በ4 ሮ የሆነ ቴብል እንመርጣለን። ኢንሰርት
እዚህ ጋር 4 ቀለምን 4 ሮ ኢንሰርት እናደርጋለን። ስለዚህ ጋር እንደምታዩት ህግ ላይ ይዘን ቴብሉን ኤዲቲንግ እንሰራለታለን። እንደዚህ ማስጠጋት እንችላለን። ስራችን ድራግ አድርገን መሀል ላይ መውሰድ እንችላለን ማለት ነው። 10ኛ ሰርቫይንግ የሚለው ጽሁፍ ዋተርማርክ ይሆናል ማለት ነው። ፔጅ ላይአውት ላይ እንገባለን። ዋተርማርክ እንገባለን። ከስተም ዋተርማርክ ቴክስት ዋተርማርክ ላይ በመግባት ይሄንን አጥፍተን የምንፈልገውን ጽሁፍ መጻፍ እንችላለን። ኮምፒውተር ከዛ ጎ እንላለን። በዚህ መልኩ ይሆናል ማለት ነው ዋተርማርክ። 11ኛ ሱፐርስክሪፕት ኤንድ ሳብስክሪፕት ይሆናሉ። ኤች2 ስኬር የሚሉት ጽሁፎች ማለት ነው። ስለዚህ በዚህ መልኩ ቱ የምትለው ብቻ ሰሌክት አድርገን ሆም ላይ ሱፐርስክሪፕት ኤንድ ሳብስክሪፕት አለ። ሳብስክሪፕት ክሊክ ስናደርጋት ወደ ላይ ይሆናል። ክሊክ ስናደርገው ወደ ታች ይሆናል። ቢጫ ከሆነ ተመርጧል ማለት ነው ሳብስክሪፕት። እንደዚህም ለዚህኛው ሱፐርስክሪፕት ሚሉትን ተጠቅመን ይህንን መስራት እንችላለን ማለት ነው። 12ኛው በሾፕ ችን ስዕል መስራት ይሆናል። 3 ሬክታንግል እንሰራለን። ቀስቶችን እንሰራና ማገጣጠም ይሆናል ማለት ነው። አይሲቲ እንላለን። ኮፒ ፔስት በማድረግ ወይም ደግሞ ጋር ኮንትሮል ተጭነን ድራግ በማድረግ ሊክን እንለቃለን። አሁንም ድራግ አድርገን እንለቃለን። በዚህ መልኩ መስራት እንችላለን። ሶ ዳታቤዝ ዲቢ ኤችኤንኤስ እዛ ሸፕ ላይ አሁንም ቀጥታ እንጠቀማለን ማለት ነው። እዚህ ጋር እንጠቀማለን። መሀል ላይ ኖርማል ቀጥታ እንጠቀማለን። ምንም ቀጥታ በሚለው ማለት ነው። ይህንን ቀጥታ ቦታ በማስተካከል ስክሪን ኮፒ ወይም ድራግ አድርገን ጋር መምጣት እንችላለን። እንደዚህ ጋር መምጣት እንችላለን። በዚህ መልኩ እንሰራዋለን ማለት ነው። 13ኛ ኢኩዌዥን ነው የሚሆነው። ኳድራቲክ ኢኩዌዥን። ኳድራቲክ ኢኩዌዥን እንዴት ነው የምናስገባው? እዚህ ጋር ዳብል ክሊክ እናደርጋለን። ኢንሰርት ኢኩዌዥን ላይ ኳድራቲክ ፎርሙላ መምረጥ። ኢኩዌዥን ላይ ኳድራቲክ ፎርሙላ የሚለውን እንመርጣለን ማለት ነው። ክሊክ ስናደርገው ኢንሰርት ይሆናል ማለት ነው። ቦታ እንሰጠዋለን ማለት ነው። እዚህ ጋር ክሊክ በማድረግ እንደዚህ መግፋት እንችላለን ማለት ነው። 14ኛ የዚችን ሼፕ ስታይል መስራት ነው። ሪዲንግ ሜክስ የምትለውን ቴክስት። ስለዚህ ችን ሼፕ ላይ ነው የምናገኛት። ኢንሰርት እንገባለን። በዚህ ሼፕ ተመሳሳይ የሆነ ሼፕ እንመርጥና ድሮ እናደርጋለን ማለት ነው። እዚህ አካባቢ በደንብ እንፈልጋትና ሴሌክት እናደርጋለን ማለት ነው። እሺ ፍሎ ቻርት ከሚለው ሊስት ውስጥ አለች ማለት ነው። ቺናች ሼፕ ችን ክሊክ እናደርግና ድሮ እናደርጋለን ማለት ነው። ከዛን ክሊክ አድርገን ስታይሏን እንቀይራታለን። ዶትድ ናት። ዶትድ የሆነ ላይት ይሄ ኦፊስ 2010 ስለሆነ ዶትድ ላይኑን አናገኘው። 2007 ላይ ዶትድ ላይን እናገኛለን። ዶትድ ላይን መምረጥ እንችላለን ማለት ነው። እሺ 15ኛ ፉተር ይሆናል። ፉተር ዊዝ ፔጅ ነምበር ይሆናል። ፉተር እና እዚህ ጋር የምታዩትን ፉተር ኮምፒውተር ላብ የሚለውን ፉተር እና ፔጅ ነምበርን መስራት ይሆናል። እንደዚሁም እችን የኮፒራይት ምልክት ኢንሰርት ማድረግ ይሆናል። እነዚህን እንሰራለን ማለት ነው። ስለዚህ ፉተር የምናገኘው ኢንሰርት ላይ እንገባለን። ፉተር እንገባና ምንፈልጋትን የፉተር ታይፕ እንመርጣለን። ዊዝ ፔጅ ነምበር ማለት ነው። እሱን ከመረጥን በኋላ እዚህ ጋር ነው ቴክስቱን የምንጽፈው ማለት ነው። መጀመሪያ ኮፒራይት ምስሏን ለማስገባት ኢንሰርት ላይ እንገባና ሲምቦል ላይ እንገባለን። እዚህ ጋር እንደምታዩት አለች። እሱን ክሊክ እናደርጋለን። እዛ ኮምፒውተር ላብ ብለን እንጽፋለን ማለት ነው። እዚህ ጋር 2014 ኮምፒውተር ላብ ወርድ ብለን እንጽፋለን ማለት ነው። ፉተሩ ይሄንን ይመስላል። ከፉተር ለመውጣት ዲዛይን ላይ ክሎዝ ሂደር ኤንድ ፉተር የሚላለ ይሄንን ክሊክ እናደርግና መጨረሻ ላይ ምን እንሰራለን ማለት ነው። እዚህ ጋር እንደምታዩት ቦርደሩን እንሰራና እንጨርሳለን ማለት ነው። ቦርደርን የምናገኘው ፔጅ ላይአውት ላይ ይሆናል። ፔጅ ላይአውት እንገባለን።
ከዛ ፔጅ ቦርደር እንገባለን። እዚህ ጋር እንደምታዩት የተለያየ ቦርደር ስታይሎች አሉ። እዚህ ጋር ክሊክ አድርገን የተባልነውን የቦርደር ታይፕ እንፈልጋለን ማለት ነው። እዚህ ጋር ክሊክ አድርጋችሁ ወደ ታች በደንብ ስትፈልጉት ታገኙታላችሁ ማለት ነው። ተመሳሳይ መሆን አለበት። ወርድ ፕሮሰሲንግ ስለሆነ አመሳስሎ በትክክል ስፔሲንጉን ጠብቆ መስራት ይሆናል ማለት ነው። እዚህ ጋር እንደምናየው ይሄ ነው። ይሄንን ሴሌክት ካደረግን በኋላ ኦኬ እንላለን ማለት ነው። ስለዚህ የዛሬው ቪዲዮአችን ይሄንን ይመስላል ማለት ነው። ወርድ ፕሮሰሲንግን እዚህ ጋር እንደምታዩት የተለያየ አይነት ስራዎች ነው ያሉት በአንድ ፔጅ በቀላሉ እዛውም የተለያዩ ስፔሲንጎችን አትርፈን በደንብ ጨረስን ማለት ነው። የዛሬው ቪዲዮአችን ይሄንን ይመስላል። ከወደዳችሁት ላይክ እንድታደርጉ ተጠይቃለሁ። አመሰግናለሁ። ቻው